ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው የኦሮሚያ ፍትህ ቢሮ ህዝብ ግንኙነት ኃላፊ ታሰሩ በኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ግንባር ወታደር በጠላት ላይ እርምጃ ወስጄ ድል ተጎናጸፍኳል ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ከዜናዎቹ ጋር ኢዮባይሰነኝ ዜናው ሲተነተን እነሆ በምዕራብ ኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ግንባር ወታደር በምዕራብ ኦሮሚያ ቢጊላሎ ገጂ በተባለው ቦታ ላይ በወያኔ መከላከያ ሰራዊት ላይ እርምጃ ወሰደ ጥቃቱን የወሰደው በምዕራብ ኦሮሚያ ቢጊላሎ ገጂ አካባቢ ለፓትሮል እየተንቀሳቀሱ በነበሩ በወያኔ መከላከያ ሰራዊት ላይ የሽምቅ ጥቃት በማድረስ ያደረሰው ጉዳት ከ10 በላይ ወታደር ሲገድል በርካቶችን አቆስሏል ለፓትሮል ሲጠቀሙበት የነበረው ተሽከርካሪ በመገልበጥ ጉዳት አድርሷል የሚል መረጃም ደርሶናል በጥቃቱም የተደናገጠው የወያኔ ሰራዊት ከደምቢዶሎም ተጨማሪ መከላከያ ሰራዊት ወደ አካባቢው እንዲመጣለት በመጠየቅ ላይ እያለ ይሄ መረጃም የደረሳቸው የአካባቢ ቀሮች ቀድሞው መንገድ በመዝጋት የወያኔን እንቅስቃሴ ገተውታል የወገኑ ደም ለመፍሰስ ያንገበገበው የኦሮሞ ነጻነት ግንባር በተለያየ አካባቢ በወያኔ ላይ እርምጃ እየወሰደ ይገኛል ባለፈው ሳምንት በወሰደው እርምጃም በሞያሌ መናሪያ አካባቢ ካታም የወያኔ ወታደሮችን ረምርሟል በተለያየ ኦሮሚያ አካባቢዎችም ተመሳሳይ ድርጊቶችን እርምጃዎችን እየወሰደ እንደሚገኝ የሚወጡ መረጃዎች ያስረዳሉ በሞያሌ ከተማ በመከላከያ ሰራዊት የተፈጸመው ግድያ በስተት የሆነ አይደለም ያሉት የኦሮሚያ የፍትህ ቢሮ የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ መታሰራቸው ታወቀ አቶ ታዬ በፌደራል ፖሊስ አባላት የታሰሩት አዲሱ ገበያ ከሚገኘው መኖሪያ ቤታቸው ወደ ስራ ሲሄዱ መሆኑን ቤተሰቦቻቸው ገልጸዋል የኦሮሚያ ፍትህ ቢሮ የህዝብ ግንኙነት ኃላፊ በሞያሌ ከተማ የተፈጸመው ግድያ ማውገዛቸው ይታወቃል ወሳል በመከላከያ ሰራዊት በግፍ የተገደሉት ከ13 በላይ የሞያሌ ከተማ ነዋሪዎች በስተት አይደለም ማለታቸው ይገለጻል የመከላከያም ሆነ የኮማንድ ፖስቱ አዛዦች በህግ ሊጠየቁ ይገባል ስለማለታቸውና በዚህ ጉዳይ መታሰራቸውን ብዙዎች ይስማማሉ ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር Oromo
እንደ መብረቅ እየተተኮሰ እንደ ንስር እየተወነጨፈ ክንዱም እንደ ወላፈን የሚለበልበው የኦሮሞ ነጻነት ግንባር የጠላት ሰራዊትን ዶጋመድ አደረገ። ድንገት እንደ መብረቅ የተተኮሰው የኦሮሞ ነጻነት ግንባር ሰራዊት በሞያሌ ላይ የወያኔን ሰራዊት ቀንድቦ አደባባይ ላይ ሬሳውን ከመረው። ወትሮኑም የለም ዛሬም የለም ብለው የሚያምኑት ግለሰቦች ወይም ቡድኖች ዛሬም አንደበታቸውን ሸብበው የጎሪጥ እየተመለከቱ ይገኛሉ። ኦሮሚያም በልጆቿ ደም ብትረስም በጠላቶቻቸው ደግሞ ደም እየተንቸፈቸፈች ትገኛለች። ኦሮሚያ
ሞያሌ አንድም በልጆቿ ደም ረጠበች ሁለትም በጠላቷ ደም አስፋልቱ ጨቀየ በመላ ኦሮሚያ እንደ ነስር እየተወረወረ ጠላትን ዶጋመድ እያደረገ ያለው የኦሮሞ ነጻነት ግንባር ከየት መጣም የሚሉ እየጠየቁ ያሉ ኦሮሞዎች ሌላም ብሔረሰቦች ይገኛሉ በተለያየ ኦሮሚያ ክልል ጥቃት እየሰነዘረ ወያኔን ያስደነገጠ ጠላትን ያሸበረ የኦሮሞ ልጆችን አንገት ቀና ያደረገው ደመላሽ የኦሮሞ ነጻነት ግንባር መኩሪያ ሆኗል ይላሉ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰነበታችሁ እንደምከረማችሁ ዛሬም ውይይት እናደርጋለን ከሁለት እንግዶች ጋር አቶ ራጂ ጉደታ አቶ ታዲዮስ አብዲሳ ጋራ እኔም ኢዮባይሳ በጋራ ቆይታ እናደርጋለን መልካም ቆይታ ዜማው አየር ላይ ያለ abdate motin yo maskale senan gurani lubur bitumale makaka kudin badane senaka kudin badane makaka kudin badane senaka kudin badane uken barakate yakadaga sunat banatu yujiran jabazu makaka kudin badane senaka kudin badane ስለ ኦሮሞ ህዝብ ያገባናል ጉዳዩ የኛ ነው ሲሉ የነበሩት የኦሮሞ ሚዲያዎች በኦሮሞ ነጻነት ግንባር የሚወሰደውን እርምጃም አይተው እንዳላዩ ሰምተው እንዳልሰሙ ጆሮ ዳባ ማለታቸው ከተዘብት ያለፈ ጉድ የለውም የአንድነት ኃይሎች ሚዲያዎች ዝምታን መርጠዋል ለምን ይሆን የኦሮሞ ህዝብ ደሙ ደማችን ነው እንዳላሉ የኦሮሞ ህዝብ ጥቃት ደሞም ጥቃታቸው ሊሆን ይገባ ነበር ዝምታው እስከምን ይሆን እንግዶቼ ለቃለም ጠይቁ ወይም ለውይይቱ ፍቃደኛ ሆናችሁ ስለቀረባችሁ በሰይፈ ነበልባል ሬዲዮ ከልብ አመሰግናለሁ እንኳን ደህና መጣችሁ ድምጽ ከኋላ አለ እሱን አስተካክሉልኝ ተናስተልኝ ይሁን እንደምን አለ ተናስተልኝ የሰይፈ ነበልባል አድማጮች እንደምን አላችሁ
ይሄን እድል ስለሰጠን በጣም አመሰግናለሁ በሰይፈ ነበልባል ሬዲዮ ቀርቤ በወቅታዊ ሁኔታ ላይ ውይይት እንድናደርግ እድል ስለሰጠን አሁንም እንደገና ደግሜ አመሰግናለሁ መልካም ሁለታችሁንም ከልብ አመሰግናለሁ ያው ዛሬ የምናደርገው ያው ቃለ መጠይቅ አይደለም እንድንወያይበት በወቅታዊ ጉዳይ ላይ እስኪ እንነጋገር እንወያይ በአሁኑ ወቅት እንደው በተለያየ ኦሮሚያ ክልል በተለይ ስደተኞች እየተፈናቀሉ ይገኛሉ የኦሮሞ ተወላጆች በቀያቸው ከቀያቸው ተፈናቅለው ወደ ጎረቤት ሀገር እየተሰደዱ ይገኛሉ ይህ እንደውም የዘር ማጥፋት ደረጃ ላይ እስከ መድረስ ደርሷል እንደው ምን ትሉኛላችሁ ራጂ እስኪ እንወያይ እንግዲህ መፈናቀል የወትሮ እድላችን ከሆነ እንደ ኦሮሞ እንደ ማህበረሰብ ዘመናትን አስቆጥሯል ከዛ ብንጀምር ጥሩ ይመስለኛልና አሁን የተደረገ ያለው ደግሞ ከባለፈው ጋር ታሪክ ተያያዥነት አለውና ለወደፊት ምን ይመጣል የሚለውን ለመናገር ምን ጀምሮ ከነበረው ብንጀምር ጥሩ ይመስለኛል አድማጮቻችንም ጥሩ ግንዛቤ እንዲያገኙ የኦሮሞ በገዳ ስርዓት መተዳደሩን በነፍጠኛው ስርዓት ተሰብሮ ከሀገሩ ላይ የሀገሩ ባለቤትነቱን ከተነጠቀበት ጊዜ ጀምሮ ሽደት ነው የተጀመረው አጼው ዘመንም አዲስቷ ኢትዮጵያ ስትገነባ ከሀገሩ ተፈናቅሎ ነው ወደ ሌላ ቦታ ሲሰደድ የነበረው የፊውዳሉ ስርዓትም ሲመጣ በጠበንጃ ፈሙዝ ከማስገደድ በላይ በፊውዳል ስርዓት ውስጥ ቂሰኛ አርጎት ይሄን ህብረተሰብ ሲጨቁን ስለነበረ የኦሮሞ ማህበረሰብ አሁንም ታው ስደት ነበር በደርግ ጊዜም ብናይ የጁንታው መንግስት ግድያን ሲፈጽም ስለነበረ በስደት ነው ያሳለፈው የኦሮሞ ያደግ መራሹ ጦርም ለውጥና መጣለ ብሎ በ1991 ወደ ስልጣን ከመጣበት ጊዜ ጀምሮ በተለይ ደግሞ 1991 አዲስቷን ኢትዮጵያ መገንባት ላይ የሽግግር መንግስት ተቋቁሞ በኦነግና ሌሎች የኦሮሞ ተቃዋሚ ድርጅቶች የተሳተፉበት ሽግግር መንግስት ከፈረሰ በኋላም በአብላጫው የኦሮሞ ህዝብ ወጣቱ ሲሰደድ ነበር ስደትን አማራጭ ሆኖ መፈናቀልን ሳይሆን ጅምላ የሆነ ጭፍጨፋ ሲደርስበት ስለነበረ ዘርን ያማከለ ዲስክሪሚኔት የሆነ ግድያ ሲፈጸምበት አሰቃቂ ግድያ ስንል ትንሽ ቃላቱን ያሳንሰዋል ከ8 አመት ህፃን ጀምሮ ከ4 አመት ህፃን ጀምሮ እስከ 80 አመት አዛውንት ነው የሚገደለው ግድያው ደግሞ ኖርማል የሆነ በሌላ ቦታ የምናያቸው ግድያዎች ሳይሆኑ አሰቃቂና ዘግናኝ በሆነ መንገድ በስናይፐር እየተመታ አንገቱን ግንባሩን ይህ ሁሉ ሲደረግ መፈናቀል ነው የታሆኗል ለራሱ መንግስቱ በጦሩ ባለው ጦር አማካይነት ጥቃትን ከማድረስ ባሻገር የጎረቤታሞች እና አብሮ አደግ የሆኑ እንደገና ደግሞ አብሮም ተመሳሳይ ታሪክ ያለውን የጎረቤት የሆነውን የተለያዩ ብሔር ብሔረሰቦችንም በማጋጨት ለመፈናቀል እንዲፈናቀሉ ካደጉበት ከነበሩበት ቦታ እንዲፈናቀሉ አስተዋጽኦ ሲያደርጉ ቆይተዋል ይህ መፈናቀል ከወትሮም ጀምሮ ነው ለማለት ፈልጌ ነው ምናልባት በዚህ በ3 እና 4 አመት የኦሮሞ በተለይ አብዮታዊ እንቅስቃሴው የህዝብ ተቃውሞ አይሎ ያደግን ጥያቄ ውስጥ ያስገባበትና ያ መንግስት የመኖር አለመኖር ጉዳይ ጥያቄ ውስጥ ሲገባ በተለያየ አቋም የአስቸኳይ ጊዜ አዋጅን አውጆ አስከፊ ጭፍጨፋ አድርጓል ይሄንን ደግሞ ለምሳሌ ተቃዋሚ ድርጅቶችም ምዕራባውያን ዲፕሎማቶችም እንደገናም ደግሞ ሰብአዊ መብት ተሟጋቾችም ብለዋል በተለይ አሁን ብዙ ተቃዋሚ ድርጅቶች ብዙ መግለጫ አውጥተዋል አሁን ኦነግ ባወጣው ከሁለት ሳምንት በፊት ባወጣው መግለጫ ውስጥ ካኖሌና ጨለንቆ ካርመሙራና አርከሙራ ቀጥሎ በጣም አሰቃቂ ጭፍጨፋ ኦሮሞ ላይ የደረሰው ባሳለፍነው ጊዜያቶች በዚህ ዓመት ውስጥ በአማሬሳ ጀምሮ በጨለንቆ በምዕራብ ኦሮሚያ በነቀምትና በደምቢዶሎ አካባቢ በዚህ ሳምንት ደግሞ በደቡብ ኦሮሚያ የተደረጉት ጭፍጨፋዎች በደቡብ ምዕራብ
ባሌ አጎራባች ቦታዎች ላይ በልዩ ፖሊስ ሲደረግ የነበረው ጭፍጨፋ ዘግናኝ መሆኑን ነው በዚህ ሰበብ ነው እንግዲህ አሁን ባለነው መረጃ እስካሁን ድረስ ወደ 60,000 የሚሆኑ መንግስት 39,000 የሚሆኑት ነው በብዙሃን መገናኛ የገለጸው ግን እዛ አካባቢ ካል ባለኝ ኢንፎርሜሽን ላይ ተደርሼ ማለት የሚችለው ከ60,000 በላይ ቤተሰብ ነው ተፈናቅሎ ያለውና ተፈናቅሎ ያለው 60,000 አብላጫው ህፃናትና ሴቶች ናቸው ምንም ኬንያ ከራሷ አልፋ ብዙ ትኩረት ሰጥታ ልትረዳ የምትችል አይደለችም ምናልባት አንዳንድ ሚዲያዎች አካባቢ የኬንያ አስተዳደሮች ሰብአዊ መብት ተሟጋቾች ቀይ መስቀልን ጨምሮ እዛ አካባቢ ላይ አንዳንድ እንቅስቃሴዎችን እርዳታና እንዳውም ደግሞ በኢትዮጵያ ውስጥ የሚደረገው ኢሰብአዊ መብት ትኩረት መሰጠት አለበት ብሎ የሚያነሱት ድምጽ አለ ግን እስካሁን ድረስ የህዝብ የተንገላታ ነው ያለው ይሄንን እንደምሳሌ ያነሳነው እንጂ በሁሉም አቅጣጫ ደግሞ እየተሰደደ እየተፈናቀለ በየበረሃው በየሳሃራ በረሃው በየባህሩ የሚያልፈው ህይወት ደግሞ ከዚህ እጥፍ ድርብ የሚሆን መሆኑን ነው እና እንግዲህ ይሄንን ይመስላል ባጭሩ መልካም እንደው ከሶማሌ ክልልም የተፈናቀሉ ወደ 1 ሚሊዮን የሚጠጋ የኦሮሞ ተወላጅ በሀገሩ ተፈናቅሎ ስደተኛ ሆኖ እየኖረ ይገኛል ወደ ባሌም ተሰዶ የሚበላው አቶ እንጨት እስከ መብላት ድረስ የደረሱ ወገኖች አሉን እንዲሁም በሞያሌ ተፈናቅሎ ወደ ኬንያ የገቡ ወደ 65,000 ነው ታንትና የኬንያ ቴሌቪዥን ሲገልጽ የነበረው ወደ 65,000 እንደሆነ ሲገልጽ የነበረው በአምባገነኑ ስርዓት እየተፈረካከሰ እንዳለና ወደ 2 ሚሊዮን የሚጠጋ የኦሮሞ ስደተኛ ለመቀበል ኬንያ ዝግጁ መሆን አለባት እስከ ማለት ድረስ ደርሰዋል እና አሁን ያለው የፖለቲካው ውጥረት ዜጎችን እስከ መግደል ሌላውንም እስከ ማፈናቀል እየሄደ ይገኛል አቶ ታዲዮስ እንደው ምን ትላለህ በዚህ ላይ የምትጨምረው ነገር አለ እንደው ሄሎ ታዲዮስ መልካም ራጂ እንግዲህ ታዲዮስ ከሚመለስ ድረስ እንወያያለን በኬንያ መንግስት በተለይ የአፍሪካ አንድነት መስሪያ ቤት አዲስ አበባ መሃል ቁጭ ብሎ ዜጎች ሲፈናቀሉ ዜጎች ሲገደሉ ዝምታ መምረጡ እንዶ አነጋጋሪ አይሆንም ብዙዎች የሚተቹት ይሄንን ነው የአፍሪካ አንድነት መስሪያ ቤት አዲስ አበባ ላይ ቁጭ ብሎ የአፍሪካ መቀመጫ መዲና የሆነችው ኢትዮጵያ ዜጎቿን በቀያው በገበያው እየደፋች እየገደለች ትገኛለች በሌላ አንፃር ደግሞ የሰላማዊ መንገድ ትግል እንደሚያዋጣ የኢኮኖሚ ማዕቀብ ማድረጉ እንደሚያዋጣ እየተሰበከ ይገኛል እንደው ይሄ ነገር እስከምን ድረስ ያስኬዳል እውነት እንደው የኦሮሞ ህዝብ ወይም የኢትዮጵያ ህዝብ የጥያቄው የሰላማዊ መንገድ ትግል ከሆነ ለምን መሞት አስፈለገው የኢኮኖሚ ማዕቀብ ከሆነ እስከምን ድረስ መሄድ ይችላል ምን አይነት ስትራቴጂስ ነው የተቀራው ህዝብም ሆነ ኦሮሞ መጠቀም ያለበት እኔ ልቀጥል ያ አዎ I think ራጂ የወጣ መሰለኝ እስቲ እኔ አንዳንድ ነገሮችን እስከምል ድረስ ተመልሶ ይገባል ብዬ አስባለሁ አንተ ሞክርለት እኔ በአጠቃላይ እናንተ ባላችሁት ላይ ትንሽ ለመጨመር ያክል አድማጮችም እንድትገነዘቡት ያክል የኦሮሞ ህዝብ ከጊዜ ወደ ጊዜ ከሀገሩ ላይ ከሚኖርበት ቦታ ከቀየው በተለይ ደግሞ ይሄንን እግዚአብሔር የሰጠው ሪሶርስ እየተመዘበረ እየተጨመጨፈ አገሩ ላይ እንዳይኖር እየተደረገ ነው ያለው ከነዚህ ውስጥም እንግዲህ የጊዜው አሁን እናንተ ከተቃቀሳችሁት ውጪ ይሄ አሁን በቅርብ ጊዜ ውስጥ እየተከሰተው ነገር በጣም የሚያሳዝን ነገር ነው የኦሮሞ ህዝብ መብቱ ነው የጠየቀው ይሄ ደግሞ መብት መጠየቅ መብት ነው ያንን መብቱን ስለጠየቀ ብቻ ለምን መብትን ትጠይቃለህ ተብሎ ነው እየታሰረ እየተገደለ ያለው ስለዚህ በአፍሪካም ደረጃ ቢሆን ከገዛ አገሩ ተሰዳጅ የሆነ ማህበረሰብ ቢኖር የኦሮሞ ህዝብ ነው ያም ለምንድን ነው የሆነው መብቱ ስለጠየቀ ነው መብት መጠየቅ ማለት የሚያስገድል ነው ኢትዮጵያ ውስጥ መብት መጠየቅ ማለት የሚያስገድል ነው ኢትዮጵያ ውስጥ
መብት መጠየቅ ቶርች ያስገርፋል ያስቀጠቅጣል ስለዚህ ወደ ባለፈው 1 ሚሊዮን አካባቢ ኦሮሞች ተፈናቀሉ ተብሎ በላስቲክ ውስጥ እንዲኖሩ ተፈርዶባቸው እናቶች ሳይቀሩ በላስቲክ ጎጆ ውስጥ እንዲወልዱ ተደርጓል እሱም አላበቃም ይሄ የዘር ማጥፋት ነው ብሎ መውሰድ ይቻላል እሱም አላበቃም ድጋሚ ደግሞ እናንተም እንዳነሳችሁት አንዳንዶቹ 60,000 ነው ያላችሁት እስከ 85,000 የሚጠጋ አንዳንዱም ደግሞ ሲጽፍ በጽሁፍ ደረጃ ያየው እስከ 100,000 የሚገመት ሁለተኛ ጊዜ በተለያየ ቦታ ኦሮሞዎች በገዛ ሀገራቸው በጣም ሂዩጅ የሆነ መፈናቀል የደረሰ ደረጃ ነው ያለው የኦሮሞ ስለዚህ ምንድነው መብቱን የሚጠይቅ ሰው በዛች ሀገር ውስጥ ኦሮሞን ብቻ ሳይሆን የተቀሩትም ለምሳሌ በአኛዋክ ላይ የተፈጸመው ነገር ከዚህም በፊትም ተነጋግረናል እናስታውሳለን አኛዋክ ላይ ዘር ማጥፋት ነው የተደረገው ለምን ትግሬዎቹ ሄደው ቦታውን ወስደው እነዚህ የትግሬ ሊቃን ማለት ነው ቦታውን ወስደው ጫካ ጨፍጭፈው ከብት አርቢዎች አኛዋኮችን እርሻ መሬታቸውን ቀምተው ለምን ተቀሙናላችሁ ስላሉ ብቻ ከፍተኛ የሆነ ጭፍጨፋ ደርሶባቸዋል ማለት ነው የኦሮሞ ህዝብ ላይ እየደረሰ ያለው ይሄ ነው የኦሮሞ ገበሬ ተፈናቅሎ አበባ መትከያ ያደርጉት አበባ አትተክልም ልጆችን ማሳደግበት እርሻ ቦታዬን አቀማኙ ስላለ ነው ወንጀል እየተሰራበት ያለው የሀገር ባለቤትነት ጥያቄ እየጠየቀ ያለው የኦሮሞ ህዝብ መብቴን አትገፈኝም አገሬ ላይ መኖር እንደሰው እናንተ እንደምትኖሩት ሁሉ እኔም ሀገሬ ላይ ልጆቼን የወለድኳቸው ልጆቼን አሳድጌ ማኖር አለብኝ ብሎ ነው ማለት ነው ሌላው አንድ መገንዘብ ያለብን ነገር በርካታ ነገሮች እየተቀመሙ እኛን ሊያዳክሙ የሚችሉ ነገሮችን ከተለያየ አጣጫ ሲወረወር ይተማል ኦሮሞ አንድና አንድ ነው በገዛ አገሩ መኖር ስላልቻለ ነው መብቱን እየጠየቀ ያለው ቀደምት መብቱን ሲነፍጉት የነበሩት ደርግንም በለው ኃይለ ሥላሴም ገዢ መደበለው መብቱን ስለጠየቀ ነው አታስተዳድረኝም ራሴን በራሴ አስተዳድራለሁ ብሎ ስለጠየቀ ነው ይሄ ሁሉ መከራና በደል እየደረሰበት ያለው አሁን ግን ምንድነው የኦሮሞ ህዝብ ለየት የሚያደርገው በወያኔ ያገዛዝ ጦርነት ነው የታወጀበት በዚህ በስቴት ኦፍ ኢመርጀንሲ ጦርነት ታውጆበት የምትናገር ከሆነ ትገደላለህ እንግዲህ አስበው የምትናገር ከሆነ ትገደላለህ ትልቅ ሰው ጭምር አይደለም የ10 አመት ልጅ ገና ዘሎ ያልተሰበ ገና ወደ ትምህርት ቤት እንኳን በቁንጥጫ የሚሄድ ልጅ ነው በጥይት ባነጣጣሪ ተኳሾች በቅልብ የቲፒኤልኤፍ ቅልብ ወታደሮች የተገደለው ማለት ነው ይሄ ልጅ ስለዚህ አይተናል እንግዲህ በተለያዩ ሶሻል ሚዲያዎችም ይሄ ነገር ተበትኖ ያየን ያለነውና እኔ እንደኔ ግምት ምንም ያክል የኦሮሞ ህዝብ 1 ሚሊዮን 2 ሚሊዮን ብታፈናቅለው 50 ሚሊዮን የኦሮሞን ህዝብ በጠቅላላ ብታፈናቅለው መብቱን መጠየቅ አያቆምም መብት መጠየቅ ደግሞ መብት ነው ስለዚህ የቲፒኤልኤፍ አሁን የማስፈራራት እርምጃና የኦሮሞ ህዝብ ላይ እየተደረገ ያለው የዘር ጭፍጨፋ ባለፉት 27 አመት ተሞክሮ ያልሰራ ይልቁንስ ደግሞ የኦሮሞ ህዝብ ይሄ ናሽናሊስት የሆነ አይዲዮሎጂን ወደ ኦሮሚያ ላይ ያመጣ ለመብቱ ሲል ደግሞ ደረቱን ለጥይት ሰጥቶ የሚታገል ትውልድ መፍጠር ተችሏል ይሁንና በፍጹም ይሄ ነገር ማስፈራራትና ሰዎችን በማፈናቀል ህዝቦችን በማጋጨት በማጣላት የሚመጣ አንዳችም ነገር የለም እርግጠኛ ነኝ እንደው ዶክተር መረራ ያነሱትን ነገር ማንሳት ፈልጋለሁ ዶክተር መረራ ምን አሉ ህዝብን ምንድነው መስያጣ ህዝብ በመጨረሻ ላይ ምን መንግስቱን ይበላል ያለ እውነት ነው መንግስቱ አሁን ቲፒኤልኤፍ የኦሮሞን ህዝብ እየበላ ነው እየገደለ ነው የኦሮሞ ህዝብ ግን ይሄንን ጠቋኝ በጣም ዘር ያጠፋ ያለውን መንግስት ገዢ መደብ በተለያዩ አቅጣጫ
አቅጣጫዎች እየታገለ ነው የሚገኘው እና ይሄንን ይመስላል መልካም ይወቀጥበትና መልካም መልካም አቶ ራጂ አለ መልካም በዚህ ሙዚቃ ቆይታ እናድርግ ራጂን ይዘን እንመለሳለን Obsena tabin yalamiko ke kana arras midakila luda dabade badana obsena tabin yalamiko ke kana arras midakila luda dabade badana namu Oromo ko ai falmi adunya ragako ai falmi malbadi lamiko ai falmi challi suturako ai falmi namu Oromo ko ai falmi adunya ragako ai falmi malbadi lamiko ai falmi challi suturako ai falmi banabari epise yerge dudeta lasan nafati arge malo 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 abanabari epise yerge el masa nafati arge malo 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 iga politico ai falmi challi sinfonko ai falmi iga polesako ai falmi challi sinfonko ai falmi iga politico ai falmi challi sinfonko ai falmi iga polesako ai falmi challi sinfonko ai falmi viranaga bebe safare Baby sakaweli Rasa sataye Idole Oromo Ando finae Lufi tufdema Oromo dagay Oromo kaye Oromo dagay Karafes damaki Oromo dagay के फल में तो कुमार वरते कामदुराती फू गलार बुबनी यो हर चल्ली फे आया वरते कादे फल मानो तो कुमार समे ओरोमो कहीं ኦሮሞም ከይ እያለ ተወዳጁ ድምጻዊ ጅረኛ ሽፈራው አቀንቅኗል እንደው ራጂ ተመልሳል በኔትወርክ ምክንያት ተቋርጠህ ነበር እኔ ምንድነው ስደት ከሀገር መፈናቀል ብቻ ሳይሆን አገር ውስጥ ሆኖ ራሱ ስደት አለ ባለፉት 2-3 አመታት የኦሮሞ ልጆች ከቀያቸው ተፈናቅለው መኖር አቅቷቸው ራሳቸውን ሲያጠፉ እንደነበረ የሚታወቅ ነው ለምሳሌ ቡራዩ ላይ ከመሬቱ የተፈናቀለ አንድ ኦሮሞ ራሱን ሰቅሎ እንደሞተ ይታወቃል እንደዛ አይነት መራር ድርጊቶች በኦሮሞም ሆነ በተለያየ በኦሮሚያም በአማራም በትግራይ ውስጥም ራሱ በርካታ ልጆች ራሳቸውን ያጠፉ እንደነበረ የሚታወቅ ነው የሱዳን የጎንደር መሬት ለሱዳን ተቆርሶ ሲሰጥ በርካታ የአማራ ተወላጆች የተለያየ በደል ደርሶባቸዋል ተፈናቅለዋል የኔ አሁን ጥያቄ ግን ይሄ ሁሉ ሀገር ውስጥ ያለው በደልን በሰላማዊ መንገድ መፍታት ይቻላል የኢኮኖሚ ማዕቀብ ማድረግ ውጤት ያመጣል ብሎ የሚያምኑ አካላቶች አሉ እንዴ በምን አይነት ስትራቴጂ ቢከተል ይሄን ነገር ውጤታማ ሊሆን ይችላል እውነት ህዋት እየገደለ እስካፍንጫው የታጠቀ መንግስት በኢኮኖሚ ማዕቀብ ማሽመድመድ ይቻላል ውጤት ያመጣል ብላችሁ ታስባላችሁ ራጂ በጣም አንኳር ጥያቄ ነው ዮብ እዚህ ጋር እኛ ምናልባት እንግዲህ አድማጮቻችን በዛች ሀገር ውስጥ የዛን ሀገር የዛ አሁን በዛች ሀገር እንበረው እንደ ኤምፓየር ነው መቆጥራት እንደኔ እንደራሴ አመለካከት የወያኔ መንግስት ለመጣል ካልተጣለ በቀር ይህ ስርዓት ካልተወገደ በቀር ምንም አይነት የጭቁን ህዝቦች ጥያቄ መልስ አያገኝም በዚህ አስመረን መተማመን መቻል አለበት ይሄንን ስርዓት
ለማስወገድ ግን የምንጠቀማቸው ስልቶች አማራጭ ስልቶች ምንድናቸው ስትራቴጂያችን ምንድነው ስልታችን ምንድነው የሚለው ነው ማየት አሁን አንዱ የአንዱ ሳፌት ነው እዚህ ጋር ወደ ጫፍ የወጣ አስተያየት መስጠት አልፈልግም አንዱ የአንዱ ሳፌት ነው የኢኮኖሚ እገዳውን ያደረጉ ያንን መንግስት በኢኮኖሚ ማስወገድ ማለት ያንን መንግስት ማስወገድ አይደለም መንግስትን ለማስወገድ ከሚደረጉ ስልቶች ውስጥ አንድ አላሳ የሆነ የአካላችን የጥቆም የአይናችን ብሌን ያህል የማጥቶን ሊሆን ይችላል ግን ያስራትን ማስወገድ የሚቻለው ሌሎች ስልቶችን ያመከለም ካልተደረገ በቀር የስራት አይወድቅም አንድ ለቸሩ ምንድነው ይሄ መንግስት በሰላም መንገድ መውደቅ ቢችል ኖሮ አንደኛ ህዝቦች በሚያደርጉት ሰላማዊ ምርጫ ተሸንፎ ስልጣን ይለቅና ይሰጥ ነበር ሁለተኛ ህዝቦች ሰላማዊ በሆነ መንገድ ጥያቄ ሲያቀርቡ ሰላማዊ በሆነ መንገድ መልስ መስጠት ሲገባው መልሱ ጥይት ነው ሌላኛው ደግሞ በአገር ውስጥ በሰላማዊ መንገድ የሚታገሉ በፖለቲካ ድርጅቶች ብሔርንም ያማከለ አገራዊም የሆነ አካሄድ ያላቸው ማለት እነዚህንም አብሮ የመስራት ምንም አይነት ነገር አልታፍንጭም የለም ሌላው ቀርቶ ከዛች ሀገር አይደለም በምስራቅ አፍሪካ ሌሎች ሀገር ውስጥ ጣልቃ የገቡ የሌሎችን ሀገር ሰላም ያወቁ ነው ያለው ሌላኛው ደግሞ አመጣጣቸው የኢህአዴግ መራሹ ስርዓት ወደ 1991 ወደ ቤተ መንግስት ሲመጣና ወደ ስልጣን ሲመጣ መጽሐፍ ቅዱስ እየሰበከ ወይ ቁርአን እንትን እያለ አይደለም ወደ ፓላስ የገባው እየተታቆሰ የሞተ መስዋዕት ከፍሎ ነው የገባው ስለዚህ ይህ መንግስት በሰላም መንገድ ስልጣን ይሰጣል የሚለው በጣም ትንንት ምታክናት ምንም አይነት ተስፋ የለም ሌላው ደግሞ ማላካቸው የሚሆኑ ነገሮች አሉ በዛች ሀገር ውስጥ አምባገነን ጁንታ በወታደር የሚያምን መንግስት ነው የሚባለው ደርግ ራሱ የተወሰነ ቦታ ላይ ክላሽ ያመርት ነበረ ወርማት አምቦ አካባቢው ወደ መቀሌ የተወሰደው ጥይት ፋብሪካ ነበረ አቅርቦት የነበረው ለወታደሮቹ ሌላውን በውጪ ግብይት የሚያገኛቸው ነበር አሁን ግን ወያኔ በጉልበት ማመኑን የሚያሳየው የተለያዩ ብረት ለበስ መሳሪያዎችን የሚያመርት የተለያዩ ከባድ መሳሪያዎችን እያመረተ ያለ ነው ይህ ለውጪ ሽያጭ ፍጆታ አይደለም አገር ውስጥ ህብረተሰቡን ድምጽ አፍኖ በጉልበት ለመኖር የሚያደርገው ነው እኚህን ሁሉ ስናይ እኚህን አማራካች የሆኑ ነጥቦች ስናይ በዛች ሀገር ውስጥ በኢኮኖሚ ወይ በህዝባዊ እንቅስቃሴ መንግስትን ማዳከም ይቻላል በዚህ ወደ ጫፎ ታሳይታል ስትምለው ለዛ ነው ግን ስርዓቱን ማስወገድ የሚቻለው የህዝባዊን ተቃውሞ በኢኮኖሚ ማሽሞድመዱም ስራ እየተካሄደ በትጥቅ ትግል የታገዘና ሌላ ዲፕሎማሲያዊ ፍርቶችንም እየተደረገ ስልቶች የተለያዩ ስልቶች ካልተጠቀምን በቀር ያልሆነ አማራጭ ይዞ መጓዝ ምንን ያመጣል ይሄ ያደግ የወያኔ ስርዓት እድሜው እንዲራዘም ነው የሚያደርገው ያደግም የሚፈልገው ያንን ነው እድሜው እንዲራዘም እድሜውን ማራዘም ነው የሚፈልገው ለዚህ ነው እትማማች ድርጅቶች ይላሉ ብሎ ይጠሩታል ለኔ ግን ተለጣፊ ድርጅቶች ብላቸው ይሻለኛል እኚህ ተለጣፊ ድርጅቶች ውስጥ ለውጥ ያመጣ ነው በሉና እያለ ኮስሞቲክ የሆነ ለውጥን ወደ ህብረተሰቡ ወጥቶ እንዲሰጥ እንዲያሳዩ አድርጎ እድሜው ማራዘም ነው የሚፈልገው በአሁኑ ሰዓት ካለን ጊዜ አቋን ብዙ ማለት ይቻላል በዛች ሀገር በሁለት ነገር ነው ወያኔ ህብረተሰቡን ያስተዳደረ ያለው አንድ ባፈም ውስጥ ጠበንጃ ሌላው ደግሞ በዘረጋቸው ሲስተሞች በሰለጠነው ሀገር ብናይ በአሜሪካ በምዕራባውያን እንዳለ ሲስተም ነው የታጠረ ሲስተም አለ በዛ ሲስተም ነው የዘር መድሎን ሁሉንም ነገር የሚጠቀሙበት ማለት ነው ይሄ አደግም ከጎጥ ገሬ ያለ ከብሔርን ከብሔር ያጋጨ ሰውን በሰው የሰለለ ሁሉም ነገር በሲስተም አጥሮ የሰማዊ የማህበራዊ ተቋማትን እጅ ውስጥ አስገብቶ ሲፈልግ መብራት እያጠፋብህ ሲፈልግ ነዳጅ እየከለከለ ሲፈልግ የስልክ መስመር እንደፈለገ እየጠለፈ የሚፈልገው ነገር ሲፈልግ ደግሞ ደሞዝ የለም ብሎ ሰራተኛው ራሱ ብዙ ጊዜ ኢኮኖሚስቶች አያነሱትም ለምን እንደሆነ አይገባኝም የውጭ ምንዛሪ ላይ ብቻ ነው አስተያየት የሚሰጡት ስለ እንትን ጉዳይ አያነሱም ብዙ ጊዜ እንደ አማራጭ አያነሱትም ደሞዝ አይከፈልም ለሰራተኛው ደሞዝ ሰጥቶ ሲስተም
ስርዓት በሰላማዊ መንገድ ሊወድቅ ይችላልና በዚህ በኩል መሄድ አለብን የሚባለው አማራጭ በኔ በኩል የሚያስኬድ አይደለም የሚደረጉት እንቅስቃሴዎች የወያኔን የማስወገድ ትግል አካል ሊሆኑ ይችላሉ ዋጋ ልከለክላቸው አልፈልግም ግን እንደ አማራጭ መሆን የለባቸውም የሚል አመለካከት ነው ያለኝ እኔ በበኩሌ መልካም እንደው እንደሚታወቀው ይሄ የኢኮኖሚ ማዕቀብ በጣም ማሽመድመድ ቢችል ወይም ለውጥ ቢያመጣ የተወሰነ ነገር ስርዓትን አይለውጥም ለምሳሌ አሜሪካን ኢራቅ ውስጥ አለች አፍጋኒስታን የተለያየ አገር ውስጥ አለች አሜሪካን የኢኮኖሚ ማዕቀብ ማድረግ ብቻ ያንን ሀገር መጉዳት ቢቻል ኖሮ ታደርገው ነበር የጦር እገዛ ባያስፈልጋትም ነበር ያ ለውጥ ስለማያመጣ የጦር ወይም መከላከያ ሰራዊቷን ወደ ተለያየ ሀገር በማስገባት እርምጃ እየወሰደች ትገኛለች ያለ መሳሪያ ለውጥ አይመጣም የሚሉ አካላቶችም አሉ ታዲዮስ እንደው በዚህ ላይ የምትለው ነገር አለ አይ በጣም ጥሩ ፖይንቶች ነው ያነሳችሁት ሁለታችሁም የኢኮኖሚው በተለይ ራጅነታው ኢኮኖሚው ጉዳይ ማጠናከም ወይም ደግሞ የሥራ ማቆም አድማው በጣም አስተዋጽኦ አድርጓል ለዚህ ለኦሮሞ ህዝብ ትግል ከፍተኛ የሆነ አስተዋጽኦ አድርጓል እንጣለ ከስራ አስወግዶ ከቻላችሁ እኔ አንድ ማወቅ ያለብን አስተዋጽኦ አድርጓል ነው ያለን ያለነው እንጂ ወያኔ አሁን እየተንገዳገደች ባለችበት የወያኔ የገዢ መደቡ ጉዞ እንዲያቆም በማድረጉ ጉዳይ አንተ አሁን ኢትዮጵያ ያነሳው ነገር ነው አብዛኞቹ ሀገሮች ራዲካል ቼንጅ እንዲመጣ ከፈለክ ጦርን አጸጋ የሚለውን ስልት ይጠቀማሉ ብዙ ጊዜ ኦሮሞ ማድረግ ያለበት ያንተን አንድ ነገር ልንገር እስከ መቼ ድረስ ነው በቲፒኤልኤፍ ወታደሮች እየተገደለ የኦሮሞ ፌስቡክ ላይ ፖስት የምናደርገው እስከ መቼ ድረስ ነው መሬታችን ተሸጠ ብለን በየሀገሩ ሰላማዊ ሰልፍ የሚወጣው ኦሮሞ ማድረግ ያለበት በሌላም በኩል ማሰብ አለበት የኢኮኖሚ ጉዳይ ብቻ አይደለም ቲፒኤልኤፍ የራሷ የግል ወታደር ድብቅ በትግራይ ልጆች እያሰለጠነች ነው ያለችው ለምን ይመስላችኋል እስከቻሉት ድረስ የኦሮሞን ህዝብ የተቀረውን ብሔረሰቦችም እየጨመጨቡ ለማስቀጠል የሚያደርጉት ነገር ነው የተለያየ ሚዲያዎች ላይ አይታችኋል ሶሻል ሚዲያዎች ላይ አሁን በብርሸለቆ የራሳቸውን የአንድ ቋንቋ ተናጋሪ ልጆች እያሰለጠኑ ነው ወታደር ለምን እንደሆነም አይገባል እስከ መቼ ድረስ ነው ህፃናት በአመጣጣሪ ተቋሽ እየተገደሉ የሚቀጥሉ አሁን ለምሳሌ ማንንም ይጥራው ማንንም የነዳጅ ማዕቀብ እየተደረገ ነው ይባላል በኔ በኩል ይሄ ነገር ልክ ነው ብዬ አላምንም እኛ እኮ የነዳጅ ማዕቀብ ማድረጉ አንድ ትንሽ ይዋል ነገር ነው እየተጠቀመን ያለነው እሱ አይደለም ወያኔን ከቤተ መንግስት ከፊንፊኔ ቤተ መንግስት ለማባረር አንድ በጥይት የታገዘ ትግል ማድረግ አለባቸው ከዚህ በፊትም አንስተው ነበር እነሱ እኮ በርካታ ወንድሞቻቸውን ሰውተው እኮ ነው ፊንፊኔ የደረሱት እንዴት አድርገው ነው የሚለቁት ዛሬ እኮ ቢሊዮነሮች ሆነዋል ልጆቻቸውን በአሜሪካ በአውሮፓ ነው የሚያስተምሩት ለምሳሌ እንደሚታወቀው ያልከበቁባይ ልጆች ሂውስተን ቴክሳስ ነው ዩኒቨርሲቲ እየተማሩ ያሉት ቤተ መንግስት የሚያክል ቤት ውስጥ በኢትዮጵያ ደሞዝ የሚያስተምራቸው ልጆቹን ውጭ አምጥተው የኢትዮጵያ ህዝብ ገንዘብ ነው ይሄንን ዘረፋ እያካሄዱ እንዴት ከፊንፊኔ ቤተ መንግስት እንዲወጡ እንጠብቃለን ስለዚህ የኦሮሞ ህዝብ በዚሁ ትግል ላይ ተጨማሪ ግን የጥይት በተለይ ደግሞ አሁን እየተደረገ ያለው በተለይ በኦሮሞ ነጻነት ግንባር እየተደረገ ያለው ነገር በአራቱም አቅጣጫ ወደ ፍንፍኔ ጉዞ ወደሱ እንመጣለን ወደሱ ከመሄድህ በፊት እንደው የዚህ የኢኮኖሚውን ጉዳይ አጠቅልልልኝና ወደ ሌላው አጀንዳ እንገባለን እሱ ላይ እንመለሳለን እና ያንን ትግሉን በዛ አይነት መልኩ ማካሄዱ መልካም ነገር ይመስለኛል ሌላው እኔ ጥሩ ነው የጋዙ መኪና ጋዙ የሚያመላልሱ የመኪና እንትኖችን ማስቆሙ መልካም ነው ግን እኮ ከዛ የበለጠ እኮ
ዳሜጅ ሊያደርግ የሚችል የቲፒኤልኤፎችን ዳሜጅ ሊያደርግ የሚችል እኮ መጥራት ያስፈልግ ነበር። እንደሚታወቀው ቡና ውጪ የሚላክ ነው፣ አበባ ውጪ የሚላክ ነው፣ ዶላር የሚያመጣ ነው። ዶላር የሚያመጣውን ነገር ትተህ ለዳጅ የሚገባው ማዕቀብ ማድረግ በኔ ስህተት ነው። ለምን መሰለህ? በውጪ የላኩ ዶላር ሊያስመጣላቸው የሚችለው ላይ የኦሮሚያ ቡና የኦሮሞ ህዝብ እየለፋበት እያሳደገ ያለው ቡና አብቃይ የሆኑ አካባቢዎችን እንዳይመረት ማድረግ ነው። የኦሮሞ ህዝብ ድሮም በአካፋ ሰጥቶ በትንሿ ማንኪያ የሚቀበል ነው። ዘረፋ ነው እያደረጉበት ያለው። አሁን ኦሮሞ ገበሬ እንደ ድሮ ገበያ አውጥቶ አይሸጥም። በማህበር ተደራጅታችሁ ለአቅራቢ ድርጅቶች ነው የምትሸጡት ተብሎ የኦሮሞ ገበሬዎች የሚያቀርቡት ለትልልቅ ጃይንት የሆኑ ካምፓኒዎች ነው። ይሄ ካምፓኒ ማን ነው የመሰረተው? በእርግጠኝነት የምነግርህ አብዛኞቹ ከትግራይ የመጡ የቲፒኤልኤፍ ደጋፊዎች ወይም ደግሞ ቲፒኤልኤፍ ውስጥ የነበሩ ነባር ታጋዮች ወታደሮች ናቸው። ስለዚህ ይሄ ነገር ማዕቀብ ከተባለ እያንዳንዱ 1 2 3 በቄሮ ብልሽማ ኦሮሞን ተነጥፎ የተቀመጡ ነገሮች አሉ። ኤፌክቲቭሊ ኦሮሚያ ውስጥ በኢኮኖሚ ደረጃ ትግሬን በአንድ ወር ውስጥ ኮላፕስ ሊያደርግ የሚችል ስትራቴጂ ነጥፈው ቄሮ ብልሽማ ኦሮሞ ያቀረበው ነገር አለ። ለዳጅ ጥሩ ነው፣ መደጋገቡ ጥሩ ነው፣ ማቅረቡ ጥሩ ነው። ግን ለዳጅ ምን ያህል ድረስ ሪዘርቭ እኮ አላቸው። ዶክተር ቤት ስንትና አካባቢ አለ ዲቶች አቋቁመዋል። እንደውም አሁን 4 ቦታ ላይ ነው ዲቶ ያላቸው። በትንንሽ ነገሮችም ያመላልሱት ይችላሉ። እንደኔ ግምት ስህተት ነው ብዬ ባላምንም ይሄ ነገር ይሰራል። ቲፒኤልኤፍ ላይ ትልቅ የሆነ ዳሜጅ ያደርሳል ብዬ በኔ በኩል አላምንም። የኔን ነው መነግራቸው ያለው። ግን አስተዋጽኦ አድርጓል፣ ሊያደርግ ይችላል። ስለዚህ በዚህ በኩል ይሄ ነገር ቢታሰብበት። ሌላው እያንዳንዱ ነገር ወደፊት የሚገባው የኦሮሚያ ምድር ሳይረግጥ የሚገባ እቃ የለም። መቼ አሰብን? ሽንኩርት ላይ መቼ አሰብን? ቲማቲም ላይ መቼ አሰብን? ሌላው እንደነገርኳችሁ ነው። እሱ አይደለም አሁን ዋናው ወደ ውጪ ኢምፖርት የሚደረግና ኤክስፖርት የሚደረገው ላይ መቼ አሰብ ነው? ይሄ ነገር ነው መደረግ ያለበት ብዬ ነው የማስበው። በኢኮኖሚ ደረጃ ይህንን ካደረግን ወያኔዎች ሳይወዱ በግዳቸው ጉልበታቸውን ይዘን የምናንበረክክበት ነገር ይመጣል ብዬ ነው የማስበው። መልካም። ያው እንግዲህ የነዳጁ ጉዳይ በኮማንድ ፖስት አስፈጻሚዎች በፌደራል ፖሊስ ቦቴዎቹ እየታጀቡ ወደ መሀል ከተማ እየገቡ እንዳለ እየተገለጸ ይገኛል። መንግስትም እየገለጸው ይገኛል። ዞሮ ዞሮ ያለ መሳሪያ የአምባገነን ስርዓት ሊወገድ አይችልም። እንደው ወደ ሌላው መወያያችን እስኪ እንሽጋገር። ወያኔ ልጆቹን እየበላ ነው ወይም በአጋር ድርጅት ቀደም ራጂ ተለጣፊዎች ብሏል። በአንድ ወቅት በአዲስ አበባ ዩኒቨርሲቲ የኦሮሞ ተማሪዎች ኦፒዶን ሲገልጹት ኦሮሞ ፒፕል ዲዝ ኦርጋናይዜሽን ብሏል። የኦሮሞ ህዝብ በሽታ ብለዋቸዋል። በውጪ ደግሞ ዲያስፖራው ብዙ ጊዜ ኦፒዶ እንደተለወጠ እንደጠነከረ ተደርጎ ሲነገር ነበር። ከዚህ በኋላ እንደውም አንድ ጊዜ የኦፒዶ የሃዲክ ተቋሚ ድርጅት አድርገው እስከ መሳል ድረስ የኦሮሞ ህዝብ ነፃ አውጪ አድርገውት አስቀምጠውት ነበር። ዞር ብለን ስንመለከት ደግሞ በአሁን ሰዓት እየተፈረከሰከሰ ራሱም አቅማቶት በድጋፍ የሚንቀሳቀስ ድርጅት እየሆነ መጥቷል። በርካቶች በኦፒዶ ውስጥ ያሉት አመራሮች ደጋፊዎቻቸው እየታሰሩ ይገኛሉ። እውነት ምን እየሆነ ነው ያለው? ወያኔ ጎልቶ ወጥቶ የአንበሳውን ድርሻ ይዞ ትልቁ አሳ ትንሹን አሳ እየበላ ይሆን ራጂ? ሰሞኑን እንደ ትኩስ ወሬ እንበለው ሆኖ በማህበራዊ ድረገጾችና በተለያዩ ብዙሃን መገናኛ በተለይ ደግሞ በሶሻል ሚዲያ አካባቢ ከሚነሱት መነሳት ፈልጋለሁ። ለምሳሌ ዛሬ ትናንትና ነው መሆኑ ነው መሰለኝ እንደዛ አገር ማለት ነው የኦሮሚያ የህግ ጉዳዮች
ኮሚኒኬሽን ኃላፊ አቶ ታዬ ደንደና መታሰራቸው ነው ያየ ነው እኔ እዚህ ላይ ግለሰባዊ የሆነ አመለካከት መስጠት አልፈልግም አስተያየትም የለኝም እዚህ ጋር ትንሽ ነጣጥለን ማየት ስላለብን ነው የሚደረጉ ጅምብሮችም እዛ ጋር መለየት ስላለባቸው ታዬን እንደ ግለሰብ መተቸት አልፈልግም ይሆነልኛል ብሎ ለህዝብ ይጠቅማል ባለ መንገድ ማንኛውም ሰው እንዲታገል ኢንካሬጅ ማለት አለበት የኛ ወይ ብቻ ነው ሃይዌያችን ማለት የለብንም ማይል እዚህ ጋር እኔ አስተያየት መስጠት የምፈልገው ግን እዛ ስርዓት ውስጥ የኦሮሞ ተወላጆች ወደድ ውስጥ ሆነው የኦሮሞ ህዝብን ጥያቄ እንመልሳለን ብለው የሚጥሩት ወደድ ውስጥ ሆኖ የኦሮሞ ህዝብ ጥያቄ ሊመለስ አይችልም እንዲህ የሚደረጉት እንቅስቃሴ የሚያደርጉት ወደድ ውስጥ የለውጥ አራማጅ ተብለው በግለሰብ ደረጃ የሚነሱት ምንም አቅም ሊኖራቸው አይችልም ምንም ሊያመጡ አይችሉም ራሳቸውም የመኖር ጉዳይ የመኖር አለመኖር ጉዳይ ውስጥ ስለሚሆኑ የራሳቸውም የመኖር ጉዳይ ጥያቄ ውስጥ ስለሚገባ የህዝቡ ጥያቄ ለመመለስ የሚያደርጉት ጥረት ውጤታማ አይሆንም እዚህ ጋር ነው ፖይንት ማየት ያለበት በግለሰብ ደረጃ እንደ ግለሰብ ማንሳቱ የሚበጀን አይመስለኝም ጋልባት እኔ የትግል አቅጣጫ ይጠቅመኛል ወይ ደግሞ የህዝብ ጥያቄ በዛ መንገድ ይመለሳል ካልኩኝ ያንን አቅጣጫ ይዤ መታገል ያዋጣኛል ካልኩኝ ግን ማየት ያለብን የሚወሰዱት ሐሳብን በሐሳብ ነው መከራከር ያለብን እኚህ ስትራቴጂዎች እኚህ ስልቶች ይጠቅማሉ ወይ ነው ይሄንን ስናንተ እንዳነሳው አንድም ትዝም ያሰኝ ነገር አለ በ1974 የጭቁን የኦሮሞ ህዝቦችና ጭቁን የኢትዮጵያ ህዝቦች እንበል ተማሪዎች በተለይ አብዛኛው የኦሮሞ ህዝብ ነው የኦሮሞ ተማሪ ነው ጭሰኛ ስለነበረ የፊውዳሉን ስርዓት በተማሪዎች እንቅስቃሴ ያስወገዱት የጭቁን ብሔረሰቦች ልጆች ናቸው ግን ደርግ መጥቶ የታጠቀ ኃይል ስለሆነ ስልጣን ያዘ ስልጣንን በያዘ ማግስት ውስጡ ደርግ ራሱ ችግር ስለነበረው ምንድነው ማድረግ የጀመረው ራሱ ውስጥ ደርግ ውስጥ ለውጥን የሚፈልጉ የታጠቁ ኃይሎች ነበሩ ይሄንን ስራ ፊውዳሉ ከወደቀ በኋላ የነበረው ግዛዊ አስተዳደራዊ ደርግ ስለነበረ ግዛዊ አስተዳደር የህዝብ ወደ ህዝብ እንዲመጣ የሚፈልግ ኃይል አለ ያንን ኃይል ደርግ ራሱ ምን ማድረግ ጀመረ ቀይ ሽብር ብሎ መግደል ጀመረ አብዮት ልጆቿን በላች ነው የተባለው በዛ ሰዓት አሁንም ወደድ ውስጥ እየተደረገ ያለው ያ ነው ይሄ አደግ ውስጥ በዛ ሰዓት እየተደረገ ያለው ያ ነው የወደ ህብረተሰቡን ያሳተፈ ለውጥን የሚሹ ወጣቱን ኃይል ተማረውን ኃይል ወደ ትግል እናመጣለን የኦሮሞ ጥያቄ መልስ እንሰጣለን እየተባለ ያንን ለውጥ ፈላጊውን ኃይል መልሶ መግደል ላይ ተጀመረ ማለት ነው ምናልባት ቀደም እንደተጠቀስኩት ያቶ ታዬ ደንዳ መታሰር ብቻ አይደለም ብዙዎቹ ወደ ሚዲያ ወጥቶ ስላልተነገሩ ነው ነቀምት አካባቢ ከከንቲባው ጨምሮ የምስራቅ ወለጋ ፖሊስ አዛዥ ኮማንደር ጫልቺሳ ጀምሮ የወሉባቦር መጥቶ አካባቢ ኮማንደር ፌራ እንደገና ሌሎች ቦታዎች ደግሞ ብዙ ፖሊሶች መሳራቸውን እንዲፈቱ የታጠቀው ኃይል ህዝባዊ እንቅስቃሴውን ሊቀላቀል ይችላል ተብሎ መሳራ ፖሊስ ጣቢያ አስቀምጦ መዝግቦ እንዲወስድና እንዲመልስ ሌላ ጊዜ ይዞ ወደ ቤቱ የሚሄደውን የተለያዩ ደግሞ በጎጥ በገሬ የተደራጁ ሚሊሻዎች ራሳቸው የተለየ ዲስአርማመንት እንዲያደርጉ በህብረተሰቡ ውስጥ እየዞሩ ይሄንን ሁሉ እያደረገ ያለው ያ መንግስት ለውጥን የሚፈልግ ከሆነ ወደድ ውስጥም ለውጥ ፈላጊው ኃይል ካለ ለምን ይደረጋል ስለዚህ ምንድነው ይሄ ለውጥ ፈላጊዎቹም እንበል አሁን እኔ ካለን ሰዓት ብዙ ሰፋር ግን ብናነሳው ጥሩ ነበር ግን ካለን ሰዓት አቋን አንድ ያልተረዳ ነው አለ ወደድ ውስጥ ለውጥ ፈላጊ ቲም አለ ብለን በምናብ የፈጠርነው አንድ ቲም አለ ለማቲም ብለን የምንጠራው ማለት ነው ይህ ለውጥ ፈላጊ ኃይል የሚባለው መዋቅሩ በጨፌና በተወሰኑ ሰንትራል ኮሚቴዎች አላለፈም ለውጥን የሚፈልግ ሁሌ እዚህ ጋር ማየት ያለበት አሁን የተጠና ፖለቲካዊ ትንታኔ ስለማንሰጥ የተጠና የትግል አቅጣጫን ስለማንሰጥ ሁሉ ጊዜ ችግር ውስጥ የምንገባው ለዛ ነው ለውጦች ሁሌ መነሳት ያለባቸው ከታችኛው መዋቅር ነው ኦልዌይስ ላይ ያለው ማኔጅመንት ምንድነው የሚያደርገው የሚደረጉትን የዕለቱን ተግባር ለውጥ ለማምጣት ፋሲሊቴት ነው የሚያደርጉት እንጂ ዋነኛው የለውጥ አራማጅ የሚሆነው ታችኛው ኃይል ነው
ስለዚህ ለውጥ ፈላጊው ራሱ ወደድ ውስጥ ላይኛው ጋር ያለው ተወሰነ ኃይል እንጂ በዞን ደረጃ በወረዳ ደረጃ በቀበሌ ደረጃ በጎጥ በገሬ ደረጃ በስርዓቱ ውስጥ ያለው ኃይል ለውጥ የሚፈልግ አይደለም ለውጥ የማይፈልግበት ምክንያትም የራሱ አለው የተያያዘም አይደለም ስብጥሩ ማለት ነው ታች ያለው ለውጥ የማይፈልገው ህብረተሰቡ ሲፈጽም የነበረው ወንጀል ህብረተሰቡ ያውቀዋል ስለሚያውቀው ብሔራዊ እንቅስቃሴውን ነው መከላከል የሚፈልገው መንግስት እድሜው እንዲራዘም ነው የሚያደርገው ማለት ነው በደፈናው ምን ለማንሳት ፈልጌ ነው እንደገና ይሄ ራሱ ገና የጅምር ነው በተወሰኑ ሰዎች ላይ የተጀመረ እንጂ እስከ አውራዎቹ ወደዱስ ለውጥን ፈላጊዎች ድረስ ያስራል ቲፒኤልኤፍ ይሄን የሚያደርገው ደግሞ ራሱን ለማኖር ነው ራሱን እድሜውን ለማራዘም ነው ለውጥ ፈላጊዎች ገና ዛሬ ብቻ አይደለም እና አሁን ምናልባት ከሚሰጡት የተስፋ እንጀራዎች አነጣጥፈን ስላየን ነው እነዚህን ያነሳ ነው እንጂ በስርዓቱ ውስጥ ለውጥ የሚፈልጉት እኔ ከዚህ በፊትም ተናግሬያለሁ እና ሐሰነሊ እና አልማዝ መኮ እና ዮናታን ቢሳ እና ድሪባ አርኮ ማአት የኦህዴድ አባላት የሉም ዛሬ እና ዘላለም ጀማነ ሲፈልግ ኮራፕሽን ያደርጋል ሲፈልግ አካባቢውነትን ይለጥፍባል የፈለገውን ታርጋ እየለጠፈበት እንደፈለገ ያደርጋል ራሱ ውስጥ እነዚህ አብሮ መጥቶ የሀሳብ ልዩነት ሲመጣ ምን እንደደረሰባቸው ታይቷል ስለዚህ እዛ ፍርሃት ውስጥ ነታምራት ላይ ነው የምንወሰድ የኦሮሞ ድርጅቶችን ብቻ አይደለም ሌሎችም ከናባተኪሾ ለያረጋላሸሹ ነው ባንክ የጋምቤላው ፕሬዝዳንት ጀምሮ በቀደም ነው ከስር የተፈታው እኚህ ሁሉ በስርዓትን ፈላጊ መስለው ከታዩ በቲፒኤልኤፍ አይን እነሱ ናቸው የሚጠፉት አመለካከታቸው ነው የሚጠፋው እነሱ ይጠፋሉ እንጂ የሚስተናገድ ነገር የለም ይሄንን ነው የሚያሳየው እየተደረገ ያለው ሰሞኑን ይሄንን ነው ማለት የምችለው መልካም ባካችሁ አጠራ አድርጉ ካለን ሰዓት አንፃር ሌላዎችን ሳንነካ እንዳናርፍ እንደው ይሄንን ራጂ ካነሳ ሃይቀር በተለይ አሁን በቀደም ስብሰባ አድርገው ነበርና አቶ አብይ ዶክተር አብይና አቶ ለማ ህዋትን አስጠነቀቁ ከድርጅቱ እንወጣለን አሉ እየተባለ በአንድነት ኃይሎችም የሚዘመረው ይሄ ነው የአንዳንድ ኦሮሞዎችም ይሄን ነገር እያራገቡ ይገኛሉ አቶ ለማ መገርሳ ከዚህ በፊት ሲናገሩት የነበረው አንደበት ዛሬ ከሳቸው ጋር ያለም አቶ ለማ ገብቶ ተደብቀዋል ምክንያቱም ያለው አካሄድ ኮማንድ ፖስቱ ራሳቸውንም እስከ ማሰር የሚደርስ መሆኑን የተረዱ ይመስላሉ እንደው አንዳንድ ጊዜ በውጭ ያለውን ጫና ሆም ብለው ግፊት በማድረግ ሌላውን ህዝብ በመደለልና የሌላውን ህዝብ አንደበት ለማስያዝ የሌላውን ትግል ለማኮላሸት ሆን ተብሎ የሚደረገው ሩጫ እስከምን መንገድ ድረስ እንደሚወስዳቸው አላውቅም እውነት ኦፒዶ ከህዋት ውስጥ ይወጣል ብሎ መጠበቅ ስተት ነው አንደኛ ኦፒዶ ራሱን እንደ ድርጅት ተነጥሎ ተቋሚ ድርጅት ሆኖ ቢቀጥል ኢህአዲግ በተወሰነ ሰዓታት ውስጥ ያጠፋቸዋል ሊሆንም አይችልም የመሰረተው ኦፒዶ ኢህአዲግ ነው ያኖረው ኢህአዲግ ነው በጀት እየበጀተም ያኖረው ያለው ኢህአዲግ ነው ስለዚህ እንደዚህ አይነት ነገር የህዝብን ትግል ለማኮላሸት ሌላውን ህዝብ ለመደለል የሚደረገው ሩጫ ቆም ብለው ቢያስቡበት ቢመለከቱት እንደው መልካም ይመስለኛል ታዲዮስ እንደው በዚህ ላይ የምትለዋል ምንድነው የምትለኝ እኔ አጠራ አርቂ እንትን ለማለት ኮሜንት መስጠት ፈልጋለሁ ስለዚህ ስለ በተለይ የቲፒኤልኤፍ ከስር ያሉትን የራሷን አባላቶች ለተበላ መዘጋጀቷን ራጂ በጣም በጥልቅ ነው የገመገመው አጠር ባለ ነገር በነገራችን ላይ ጁነዲ ሳዶ ራሱ እኮ ከፍተኛ አገልጋይ ነበር የኦሮሞ ህዝብ አልተጎዳም የኦሮሞ ህዝብ በልጽጓል የኦሮሞ ህዝብ ገበሬ መሬቱ አልተፈናቀለም ብሎ ሲከራከርላቸው የነበረ ሰው ነው በጨረሻ ላይ ግን ምን እንዳደረጉት አፈደደው የት እንዳደረሱት ሁላችንም እናውቃለን እኔ በኔ ግምት ኦፒዲዮ ለሁለት መሰንጠቁ ምንም ጥርጥር የለውም ከዚህ በፊት ተናግረናል ይሄ ለሁለት የተሰነጠቀው ኦፒዲዮ በአንደኛው በኩል ያለው ግን ተራ በተራ አንድ በአንድ እየመጡ እንደሚያባርሯቸው በእርግጠኝነት አሁን እያየን ያለነው ነገር ይሄንን ነው ለምሳሌ ያክል በለ
የነማቲም ተብሎ አንተም እንደተጠቀስከው ይሁን የነማቲም ተብሎ ኤግዛጀሬት ተደርጎ በጣም በተለያየ በኩል በተለይ እንደምታውቁት በአንድ ሚዲያ አክቲቪስቶችም ይናገራሉ በዛ ላይ ቀርበው እንደኔ ግምት ለማንና አብይን ያመጡት ሆም ብለው ነው ወያኔዎች አንድ ስልት አላቸው ለምሳሌ ኦሮሞዎች በርካታ ኦሮሞዎች በወታደርና በፖሊስ ይገደሉ ነበር ስዩም መስፍን ወጥቶ ሬዲዮ ፋና ላይ ምንድነው ያለው አቦይ ስብሐት ወጥቶ ምንድነው ያለው እኛ እዚህ ውስጥ የለንበትም ኦሮሞዎች ራሱ ኦሮሞን እየገደሉት ያሉት ቪዲዮ አለ ማየት ይችላልላችሁ አድማጮችን ማየት ይችላል ኦሮሞ ነው እየገደለ ያለው እንጂ የትግራይ ህዝብ ያለው ትግራይ ክልል ነው ብሎ ነው የተናገረው ልብ በል አሁን እኛ ስናይ ለምሳሌ የነማቲ ቲፒኤልኤፍ የኦሮሞን ህዝብ አማሎ በጥሩ ቋንቋ ሊያቆይ ይሄንን እየተከታተለ ያለው የህዝብ አብዮት ያስቆሙልናል ብለው ስላመኑባቸው ነው ወደዚህ ያመጣቸው የዶክተር አብይም ሆነ ለማ መገርሳ የበፊቱ የነሱ ትራክ የኦሮሞ ህዝብ ያውቀዋል የኦሮሞ ህዝብ አዎ በሚናገሩት ነገር አምኖ አጨብጭቦላቸዋል መልካም ጥሩ ነው ከዚህም በፊትም ሚዲያ ላይ ያወጣን ሶስታችንም ተናግረን ነበር ታየ ደንደዓ ታሰረ የኦሮሚያ ፍትህ ቢሮ ቃል አቀባይ ነው አዲሱ የት አለ ታዲያ የኦሮሚያው ቃል አቀባይ ለምን ወጥቶ አልተናገረም እሺ መልካም የአንድ የኦሮሞ ክልል ሰራተኛ ሲታሰብ ለማ መገርሳ የት አለ ወጥቶ የሚናገረው እሱንም እንደው ዶክተር አብይ የኦህዴድ አባል ነው ይሄ ልጅ የነሱ ድርጅት አባል ነው በፖሊሶች እየተላከመ ከቤቱ መንገድ ላይ ወደ ቢሮ ሲይዙት አንድ መግለጫ ቪዲዮ አውጥቷል ኦህዴድ አውጥቷል እስካሁን ድረስ አላወጣም የሚታየው ምንድነው ኦልትራ ናሽናሊቲ የሆኑ ኦሮሞዎች እየመጡ ልክ እንደ በፊቱ ስልት ነው እየተጠቀሙ በጅምላ ካደረጉት የታወቀ ነገር ነው ቀስ በቀስ ራጂ እንዳለው አምቦ ላይ አሁን ፖሊሶች ታስረዋል ሁሉ ፖሊሶች የአምቦ ከንቲባ ከፍተኛ ማስጠንቀቂያ ነው የተሰጠው የዚንጩ ከንቲባ ከፍተኛ ማስጠንቀቂያ ነው የተሰጣቸው አለበለዚያ የማያዳግም የኦሮሞ ህዝብ እንግዲህ የማያዳግም ምንድነው እንገላቸዋለን ነው የተባሉት እንገላቸዋለን አርፋችሁ ማትቀመጡ ከሆነ የማያዳግም እርምጃ እንወስዳለን እንገላቸዋለን አርፋችሁ ተቀመጡ ነው የተባሉት በርካታ ከንቲባዎች ኦሮሚያ ክልል ላይ ትልልቅ ከተማዎች ከፍተኛ ማስጠንቀቂያ ነው የተሰጣቸው እንዳይናገሩ ማለት ነው ይህንን ስታይ ኦሮሞ ወታደራዊ አገዛዝ ነው እየተዳደረ ያለው ማለት ነው ሌላው አባዱላ ገመዳ ለሶስተኛ ጊዜ መለቃለ ያለ እስከዛ ፍርጅንቱ ኦልሬዲ ተጨበርብሮ ማጥዋርበር ተደርጎበታ በጉልበት ነው አንተ የተባለ የኦሮሞ ባለፈው ሳይወሰነ የኦሮሞ ታጋዮች እዛ ውስጥ ያሉ የኦፒዲዮም አባላት እንዲህ ብለዋል በአጠቃላይ አልፏል ተብሎ ነው በጉልበት እንዳለፈ ተደርጎ የተቀመጠው አንዱ ይሄንን ሸር የሰራ አባዱላ ገመዳ ለሶስተኛ ጊዜ ተመለስኩ ሲል ለምንድን ነው ተመለስኩ ያለው የኦሮሞ ህዝብ እንዲያውቀው የሚያስፈልገው ይሄ ሰውዬ ያደገው ቲፒኤልኤፍ ካምፕ ውስጥ ነው ሊገደል ብሎ ህይወቱን ያደረጉት እነሱ ናቸው ግን ይቀያማናል የለው ስለዚህ ለምድር ያለበት ነገር ምንድን ነው ቲፒኤልኤፍ የራሷን አባላቶች መብላት አዲስ ነገር አይደለም ቅድም ራጂ እንዳነሳው አሳጥረዋለሁ ከሞን ፍራትን የራሳቸው ጫካ ውስጥ የነበሩትን እነበለት እነገብሩ አፈራደ እነሲያ ብራል በርካቶችን መጥቷቸውን ያባረሯቸው እንኳን አይደለም ጫካ የነበሩት 17 ዓመት የታገሉት ትግሬዎች ጭምር ያባረ ቲፒኤልኤፍ ኦሮሞ አሁን ላመጣቸው ኦሮሞዎች ያዝናል የሚል ነገር እኔ ተስፋ የለኝም ከዚህም የበለጠ ድራማ ይመጣል ብዬ ነው ባስበው ስለዚህ ኦሮሞ አንደርስታንድ ያደረገው ሁላችንም የተግባባንበት ኦፒዲዮ ካሁን በኋላ አቅም እንደሌለው አንዱ ጎራ ከቲፒኤልኤፍ ጋር ተጣብቆ ናሽናሊስት የሆኑ ኦሮሞዎችን እየመጣ እስር ቤት ቀስ በቀስ እንደሚያቁርና ይህም ድራማ እንደሚቀጥል ነው እኔ የገባኝ አንደርስታንድ ያደረጉት
መልካም እንደው ከዚህ በፊትም አነስተናዋል እንደው ይሄንና ክዬ ወደላ ለመዋያ እንዳልፈልጌ ነው ስለ ፓርላማው ተጨርብሮ ነው ያለፈው ምናምን የሚባለው ነገር በኢህአዲግ ዘንድ በኢህአዲግ ቦታ ይሄ ቦታማ የለው ምክንያቱም ይሄ ኮማንድ ፖስት ፓርላማው ሳያጸድቅ በተለያየ ቦታ ላይ ተግባር ላይ ስራ ላይ ውሎ የኦሮሞ ልጆች ሲገደሉ ሲከለከሉ ወደ ቤተሰቦቻቸው እንኳን እንዳይሄዱ ሲታገዱ የነበረ ነው ፓርላማው ጃወጣ አላወጣ ህግ ላይ ውሏል ህግ ሆኖ ጸድቋል የኦሮሞ ልጆች ኦፒዶች ናቸው ይሄ በዚህኛ ያልስማማበት ምክንያት ምንድነው ምንም አይነት ማረጋገጫ የለንም 88ቱ የኦፒዶ ልጆች ናቸው ጃላወጡት ማለት ይከብዳል ሌላም ሊኖርበት ይችላል ስለዚህ እንደው አንዳንድ ጊዜ በመቀባባት ኦፒዶች ይሄንን ትግል ተቀላቅለዋል ብሎ ማሰብም ራሱ አንዳንድ ይከብዳል ላይሆንም ይችላል ሊሆንም ይችላል ስለዚህ ብዙም ጉንጭ ማልፋት ነው የሚሆነው ራጂ እንግዲህ የኦሮሞ ነጻነት ግንባር ይሄንን ላንተ እንድትመልስልኝ ወይም እንድንወያይበት የፈለኩት አንተ በተደጋጋሚ ሰበር ዜናዎችን እየሰራህ ስለነበረ ነው የኦሮሞ ነጻነት ግንባር በርካታ የወያኔ ጦርን እንደገደለ የኦሮሞ ልጆችን ደም እንደመለሰ አሁንም በተለያየ አካባቢ ውጊያ ያካሄደ እንዳለ እየተዘገበ አንተም እየዘገብክ ትገኛለህ ሰበር ዜና ለኦሮሞ ህዝብ ያቀረብክ ትገኛለህ አንዳንዱ ጥርጣሬ ያለው እውነት ነው እንዴት ሆኖ ኦነግ ጠፍቷል ኦነግ የለም በነሱ ቋንቋ ሸኔ የሚባለው እንደ ጉምተኖ ጠፍቷል የሚሉ አሉ እውነት ነው ይሄ ነገር እንግዲህ እዚህ ጋር አድማጮችም አንተም እንድትረዳልኝ የምፈልገው ካለን ብዙ መረጃዎችን መቼም እንደ ጋዜጠኛ ወደ ዝግጅት ክፍላችን የሚደርሱ መረጃዎች በሙሉ ለተደማጭ ወይም ደግሞ ለተመልካች የሚቀርቡ አይደሉም ብቻ ካለን መረጃ እንደ ካለኝ መረጃ ተነስቼ ነው ይሄንን አስተያየት የምሰጠው ድርጅቱ በቃል አቀባዩ በኩል መግለጫ ሰጥቷል አድማጮችም አንተም እንድትረዱ የምፈልገው እንደ ድርጅቱ ሳይሆን እንደ ራሴ ያካገለኝ መረጃ ተነስቼ ነው ማስተያየት የምሰጠው እንደዛ እንድትረዱልኝ ይፈልጋለሁ ይሄ በጣም ቀላል ይመስለኛል ብዙም መላምት የምንፈልግበት ወይም ክህሎት የሚፈልግ አይመስለኝም ይሄ ምንድነው ከባለቤቱ በላይ የሚያቅ ቡዳ ነው ይባላል የወያኔ የኮማንድ ፖስቱ የሴክሬታሪያት ተወካዩ ሌተናል ጀነራል ሁሴን ኢብራሂም ቀርበው በራሳቸው ሚዲያ ምንድነው ያሉት ኦነግ በሶስት አቅጣጫ ድርምጅ ይሄንን የተከሰተ ያለውን ህዝባዊ እንቅስቃሴ ተጠቅሞ ጥቃት ሊያደርስ ነበር ብለዋል ብዙም ከዚህ ውጪ ሌላ መልስ አያስፈልገውም የሉም ለሚባለው ማለት ነው ከኛው ከዚህ ጋር ተያይዞ የሚነሱት አንኳር ነገሮች አሉ አንደኛ ነገር የትጥቅ ትግሉ አያስፈልገንም የሚሉት ቅድም እንዳነሳ ነው ኢኮኖሚ የሚያምኑ በሌላ ለውጥ የሚያምኑ ናቸው ግን የትጥቅ ትግሉ አስፈላጊ ነው ብሎ የሚያምነውም ኃይል አለ በዚህ አኳን ላይ አሁን ካለን መረጃ ከኦሮሞ ነጻነት ግንባር ቃል አቀባይ ጋር ኢንተርቪው አድርጌ ነበር እና እሳቸው እንዳነሱትም ከሁለት ሳምንት በፊት መግለጫ መስጠታቸውን በኦሮሞ ህዝብ ላይ እየደረሰ ያለው በደል ካኖሌና ጨለንቆ አርመሙራና ሀርከሙራ ቀጥሎ ይሄኛው በጣም አሰቃቂ ስለሆነ ይሄንን ደግሞ ህዝባዊ ተቃውሞ ዲፕሎማሲያዊ የህዝብ አደረጃጀትን እየሰራን ይሄንን መንግስት ያሽሞደሞድን የትጥቅ ትግሉን ከህዝባዊ ተቃውሞ በተለየ ይሄንን መንግስት ያደረግን ያለነው ስልት በተጨማሪ በዚህ ሰዓት ከኦሮሞ ህዝብ አለኝታ የሆነው ከኦሮሞ ነጻነት ሰራዊት ጋር ህዝባችንን መመከት መቻል አለብን ብሎ መግለጫ ሰጥተዋል ከሁለት ሳምንት መግለጫ ከተሰጠ በኋላ ነው መጋቢት 8 መጋቢት 12 መጋቢት 8 እና 9 እርምጃዎች በደቡብ ኦሮሚያ ተወሰዱ ከዛም በኋላ የወያኔ መንግስት እንደገና መጋቢት 10 ላይ እንደገና ንጹሃን ዜጎች ላይ አሰቃቂ ግድያ ሲፈጽም ለሱ ደግሞ የበቀል ኦፕሬሽን ተብሎ እንደገና በ12 ተደረገ
በምዕራብ ኦሮሚያ አካባቢ በተለይ በደምቢዶሎ በሌሎች በጊዳሚ በአንፊሎ በዚህዎች አካባቢዎች ላይ እንቀሳቀስ የነበረው የኦሮሞ ነጻነት ሰራዊት ከዚህም በፊትም በጠላት ላይ ጥቃት ሲያደርስ ነበር አሁን ግን በተሻለ መልኩ ጥቃት ማድረሱንና ብዙ ጥቃት ማድረሱን ነው እዛ አካባቢ ያገኘነው እንግዲህ ከዚህ ጋር ተያይዞ እውነት አይደሉም የሚሉት የሚነሱት አሉ ምናልባት እዚህ ጋር ነው ቀደም አንስቻለሁ ፖለቲካውን የሚያውቀው ፖለቲካውን መተንተን ያለበት ስለሚዲያው የሚያቆም ስለሚዲያው ነው ወታደራዊ ስልቶችን ወታደራዊ አካሄዶችን የሚያውቅ ስለ ወታደራዊ አካሄድ መገምገም አለበት ሽምቅ ውጊያ የሚያደርግ ኃይል ቪዲዮ ቀርጾ ወይ ስናፕቻት ተነስቶ ማሳየት የለበትም ይህ ከወታደራዊ አካሄድ ጋር በጣም የሚቃረን አካሄድ ነው የሰለጠኑ ሀገራትም ኦፕሬሽን ሲያደርጉ ኦፕሬሽኑ ከተጠናቀቀ በኋላ ነው የኦሮሞ ነጻነት ሰራዊት እያደረገ ያለው ትግል ግን ኦፕሬሽንን አንድን ኦፕሬሽን አጠናቆ እዛ ጋር የሚፈጸም አይደለም አንድ ተፈላጊ በጣም የሚታወቅ ተቋም ተፈላጊ ወንጀለኛን ገሎ ወይ አስሮ ወይ ሌላ ነገር አድርጎ አይደለም ተቀጣጣይነት ያለው ትግል ነውና የሚወጡ መረጃዎች በጣም ጥንቃቄ የሚፈልጉት ናቸው በሌላው አካባቢ ግን የአይን ማኞች ይናገራሉ ቤተሰቦቻቸውን እነዚህ የሚከራከሩት እኮ ቤተሰቦቻቸውን ደውለው ቢጠይቁ የተደረገውን ይናገራሉ ካላየው በቀር የሚል አለ ይሄ አውቆይተኛ ቢቀሰቅሱት አይሰማም የሚባለው ማለት ነው ሌላኛው ነገር ደግሞ አጣብቂኝ ውስጥ የሚያስገባ አመለካከት አለ ዛሬ 2 አመት ከዛሬ 2 አመት በፊት በሰላማዊ መንገድ እንታገላለን ብሎ የኦሮሞ ድርጅቶችም ሲያረጉ ነበር ውጪው ኃይል ላይ ሲናፈስ ነበር እንዳውም ከትጥቅ ትግል ጋር ማነቆ ይዞ መንቀሳቀሱ ጥሩ አይደለም ሲባሉና ኦነግና ሌሎቹ እንደ ግንቦት ሰባት እንደ ኦጋዴን ያሉ ኃይላት በጣም ሲተቹ ነበር በትጥቅ ትግል እንዴት ይሆናል ተብሎ የዛሬ 3 አመት ገደማ ግን በልዩ ፖሊስና በተለያዩ ቦታዎች ላይ ጥቃት ሲደርሱ የኦሮሞ ህዝብ መሳሪያ ያስፈልገዋል ብለን ብር መሰብሰብ በተለይ ዲያስፖራ አካባቢ ትዝብት ነው ትርፉ ብቻ ብዙ ገንዘቦች ተሰብስበዋል እዛም ብትሄድ ቀዌ መሳሪያ ነበር ድምጽ የሚያስተጋባው ኦነግም 3 አመት ሙሉ ሲተችበት የነበረው ሰራዊቱን በቪዲዮ እያሳየን አይዋጉም ሌላ ነገር ነው የሚያመርቱት ተብሎ ብዙ ነገር ሲነሳ ነበር ዛሬ ግን ያ ህዝቤ ነው ብሎ የማይተካ ህይወቱን ይዞ ጂኦፖለቲካሊ አጣብቂኝ በሆነ አካባቢ ውስጥ አጎራባቾች አገሮች ድጋፍ በማይሰጡበት በራሱን ባማከለ የኦሮሞ ነጻነት ሰራዊት እርምጃ ሲወስድ ግን ይሄንን እርምጃ ማርጠልጠል ማለት እንደኔ አመለካከት እንዳንድ ኦሮሞ ልጅ እንዳንድ ኦሮሞ ለማህበረሰብ በጣም የታሪክ ተጠያቂ ነን ብዬ ነው ማለሳው ለምን በሆነ አጋጣሚ በተለይ በኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው አካባቢዎች በሆነ አጋጣሚ ሰራዊቱ ጋር ለመገናኘት እድል አግኝቻለሁ የሚሉት እኛ የኦሮሞ ሰራዊት ነን ነገ ኢህአዴግ የሚባለው አሁን ስርዓት ራሱ በዚህ ተቋሙን በማንኛው መንገድ ስርዓቱን እኮ ቢፈርስ ስርዓቱ የኦሮሞ ህዝብ የታጠቀ ስርዓቱን በመሳሪያ ያጣው አገሪቷን የሚጠብቅ የታጠቀ ኃይል እኮ ያስፈልገናል እኮ የዛሬን ብቻ አይደለም ማየት ያለብን ዛሬ ኢዮብና ታዲዮስ ወይ ራጂላ ያስደስት ይችላል የነገይቷ የኦሮሚያ ጥያቄ የኦሮሞ ህዝብ ጥያቄ የሌሎችም ጭቁን ብሔረሰቦች ጥያቄ መጠበቅ አለበት ዛሬ የሀገር ሉዓላዊነት ነው መጠበቅ ያለበት ስለዚህ እዚህ ዙሪያ ላይ ለራሳችን ትላንትና እየከሰስን ያለ ነው የኢትዮጵያ ውስጥ ያለው ችግር የማይፈታው ተዛማችነት የሌላቸው ታሪኮችን ያወላገድን ለፖለቲካችን እንዲመች አድርገን ሌላውን ብሔረሰብ አንቋሸን ለሌላው ጀግና ለሌላው ታሪክ ተጠያቂ እውነተኛ የሆነ አካሄድ ስላልነበረ ነው የኢትዮጵያ ህዝብ ጥያቄ የማይመለሰው ብለን እናነሳለን እዚህ ጋር ግን ለራሳችን ፖለቲካ እንዲያበጀን አድርገን መስዋዕትነት እየከፈለው ያለው ኃይል ላይ ማንቋሸሹ ለኔ የታሪክ ተጠያቂ ያደርገናል እዚህ ጋር መጠንቀቅ መቻል አለበት እንዳውም የኦሮሞ
የኦሮሞ ብቻ አይደለም ሌላውም በትግሉ የትግሉ አካል የሆኑ አካላት እንደዚህ ነው ማየት ያለባቸው ብዬ ነው ማንሳት የምፈልገው እዚህ ዙሪያ ላይ መልካም እንደው አነስተዋል በተለይ የኦሮሞ ነጻነት ግንባር አሁን ሞያሌ ላይ እርምጃ ሲወስድ አንዳንድ ቅሬታዎች ሲገለጹ ስሰማ ምንድነው የኦሮሞ ህዝብ የሚፈልገው ምንድነው እስከማለት ድረስ ራሴን እስከመጠየቅ ድረስ አንዳንድ ጓደኞቼንም ጠይቄያለሁ ምንድነው የሚፈልገው የኦሮሞ ህዝብ ከዚህ በፊት የኦሮሞ ነጻነት ግንባር የታለ አስመራ ውስጥ ተቀምጦ እንዲያረጋል ሲባል የነበረው ሰራዊት ዛሬ እርምጃ እየወሰድኩ ነው የወገኖቼን ደም እየመለስኩ ነው መለስኩኝ ያለ ሲል ነው ለማፈናቀል ነው ሆን ብሎ ከወያኔዎች ጋር ተመካክሮ የኦሮሞ ልጆችን ወደ ስደት እንዲወጣ አስደረገ እየተባለ አንዳንዶች ፕሮፓጋንዳ ሲሰሩ እንመለከታለን ሌላው ይሄ ሸኔ የሚባለው ድርጅት ውሸቱን ነው የለም ኦነግ የሚባል የለም እንደዚህ አይነት ጉንጭ ማልፋት መሄዱ ምን ያህል የፖለቲካ ትርፍ ሊያመጡ ወይም ሊጠቅማቸው እንደሚችል ግራ ይገባል ዞሮ የኦሮሞ ህዝብ ትግልን እንቅፋት ከመሆን ቢቆጠቡ መልካም ይመስለኛል እንደው አቶ ታዲዮስ እንደው በዚህ ላይ የምትለው ነገር አለ እኔ ምንድነው ምለው መሰላችሁ የለገመ መርፌ ሙቃዩ ጋር ይባላል አንዳንድ ጥቂት ሰዎች በግለሰብ ሱስ ናላቸው የዞረ ሰዎች አሉ እውነት ለመናገር እነዚህ ሰዎች ቀስ ብሎ ልክ መድኃኒት ተወስዶ እንደሚያገግም እንስሳ ቀስ ብለው የሚያገግሙበት ቀን ይመጣል ብዬ አስባለሁ የግለሰብ ፍቅር ናላችንን ሊያዞረን አይገባም ኦሮሞዎች እያንዳንዳችን በያለንበት ሁላችንም ታጋዮች ነን የኦሮሞ ነጻነት ግንባር ያደረገ ያለው የኦሮሞ ህዝብ አንገቱን ቀና አድርጎ በአገሩ ላይ ተከብሮ እንደማንኛውም ዜጋ እንዲኖር ነው ራጂ እንዳለው ውድ ህይወታቸውን ሳይሳሱ ብንሞትም እንሞት የሚመጣው ትውልድ መብቱንና ነጻነቱን አግኝቶ በአገሩ ላይ መኖር አለበት ብለው እየታገሉ ያሉት አንገታቸውን እስር አድርገው እየተራቡ ማለት ነው የኦሮሞ ነጻነት ግንባር ራጂ ቀደም አነሳስቶታል እንቧ ከረዮ አይልም ሲታመን ሲቸገር ሲጠማ ሲራብ ችግሩን ቁልፍ አድርጎ ሲደሰትም በስራ የሚያሳይ ድርጅት ነው እነዚህ በፊት የለም ብለው ሲናገሩ የነበሩት የተፉትን መላስ ላቃታቸው አማራጭ ስለሌላቸው የኦሮሞ ነጻነት ግንባር ስንት ጊዜ ነው ሲፒኤልኤፍ የለም ብላው ያወጀችበት የሌለ ድርጅት እንዴት በሶስት አቅጣጫ ጦርነት ከፍቶ እየገደላቸው ነው ያለው አይደል ሞትን አይሉ ምንም ቢሆን ፊንፊኔ እስከሚደርስ ድረስ የኦሮሞ ነጻነት ግንባር ተገደልን አይሉ የኦሮሞ ነጻነት ግንባር የሰራውን ግን ያጣል እኔም እንደ መረጃ ሩመር ውስጥ ያገኘሁት መረጃ ነው እየነገርኩት በርካታ ወታደሮችን ገድሏል የኦሮሞ ነጻነት ግንባር የኦሮሞ ልጆች የተገደሉትን ቢያንስ እንባ ማስጠረግ ይቻለ ሌላው ልብ ማለት ያለባቸው አድማጮችም 80,000 ሰው ሲፈናቀል እኮ የጦር ሜዳ ነበረ ማለት ነው ያንንም ከግምት ውስጥ እንዲያስገቡት ያስፈልጋል አንድ ሰው ከቄው ንብረቱን ጥሎ ሲሰደድ ያ ቦታ የጦርነት ቀጠና ቦታ ነው ማለት ነው ይሄንንም እንዲያገናዝቡት ያስፈልጋል የኦሮሞ ነጻነት ግንባር ለኦሮሞ ህዝብ ነው የሚታገለው እንቧ ከረየው ማለት የለበትም ለወደፊቱም አይልም የትጥቅ ትግል የሚያካሂድ ድርጅት ማድረግ ያለበትን ነገር ነው እያደረገ ያለው ከዚህም በፊት እኛ ሚዲያ ላይ እንደተናገርነው በአራቱም አቅጣጫ ወደ ፊንፊኔ ጉዞ የኦሮሞ ነጻነት ግንባር እያደረገ ያለው ከኦሮሞ ህዝብ ጋራ ቤት በኩል ይዘንዳ ቤት በኩል ይመታ ቤት በኩል ጠላት ላይ አደጋ ያድርግ እነሱ ያቁታል እንደ መረጃ ግን የኦሮሞ ህዝብ እንዲገባው የሚያስፈልገው ለተቀን እየደማ እየቆሰለ እየተራበ ያለው የኦሮሞ ህዝብ ነው የኦሮሞ ነጻነት ግንባር አንድም ያደረገውን ነገርም ማስተናገር እንደ ሩመርኛ እየጠየቅን ነው እንዴት ነው ይሄ ነገር ለህዝባችን መናገር አለባቸው አይ ስራችን ይናገራል ነው የተባለ ስለዚህ በግለሰብ ሱስ ናላቸው ከሚዞር ይልቅ በድርጅት ሱስ ናላቸው ቢዞር ኖሮ ከፍተኛ የሆነ ከዚህም በበለጠ ትግሉ ወደፊት ማፋጠን ይቻላል
የሚል ነገር ነው እኔ ማንሳት የምፈልገው ስለዚህ ትግሉ በአራቱ ማጣጫ ነው የተደረገው በሶስቱ በኩል እነሱ ማምነዋል በደምቢዶሎ ራጂም እንዳለው ከፍተኛ የሆነ ጉዳት ወያኔ ጠላጦር ላይ አድርሰው በሞያሌ በኩልም በከፍተኛ ሁኔታ በሚደንቅ ሁኔታ መኪኖች ጭምር የተቃጠሉበት ነገር ነው ያለው ከፍተኛ የሆነ የጠላት ጦር ላይ የኦሮሞ ታጋዮች ድል መጎናጸፋቸውን ከዛም ያሉ ነዋሪዎችም ሲናገሩ ሰምተናል ስለዚህ ትግሉ ይቀጥላል ምንም ቢሆን ምንም የኦሮሞ ህዝብ ነፃ ሲወጣ ድረስ የኦሮሞ ታጋዮች ወንድሞቻችን አያቆሙ ቃል ገብተዋል የኦሮሞ ህዝብ አምርረው ለኦሮሞ ህዝብ እንደሚታገሉ ቃል ገብተዋልና አንዷ እቺ ትንሿ ነገር ነው የምናየው በብዙ ሁኔታ በተቀናጀ ነገር በተለየ ስልት የኦሮሞ ነጻነት ግንባር በተለያየ ቦታ እርምጃ መውሰዱን አሃዱ ብሎ ጀምሯል ሁለተኛውን ደግሞ በቅርብ ጊዜና ያለን ብዬ ነው ማስበው እዩ መልካም እንደው ከይሄንን ትልቁ የኦሮሞ ነጻነት ግንባር ድክመቱ ወይም ችግሩ ምንድነው ያደረገውን ነገር ወጥቶ አይናገሩም ቀደም ብለሃል ታዲዮስ እንደ ሚዲያ ጠይቀን ያንንም እንትን ለማለት ስራችን ይገልጻል ብዙ ማውራት አያስፈልግም የሚባል ነገር አለና ይሄንን የሚያደምጡ የኦሮሞ ነጻነት ግንባር አመራሮች ከእንደው መፍትሄ ቢሰጡ ለሚዲያ በራቸውን ያለው ነገር ያደረጉትን ነገር ቢገልጹ ለኦሮሞ ህዝብ ቶሎ መረጃ ቢደርስ ጥሩ ነው ከኔ ለሰይፈ ነበልባል ሬዲዮን መረጃ የሚሰጡ ያካገር ቤት የኦሮሞ ልጆች በተለይ በህዋት ውስጥ ያሉ የኦፒዶ ትላልቅ ቦታ ላይ ያሉ አንዳንድ ግለሰቦች የኦሮሞ ነጻነት ግንባር የወሰደውን እርምጃ ከነሱ ነው መረጃም ይደረሰኝ ምንድነው የኦሮሞ ነጻነት ግንባር አባኦን እርምጃ እየወሰደ ነው ወያኔን እየመታ እንዳለ እነሱ ገለጹልኝ ይሄንን መረጃ ለማጣራት ወደ ተለያየ አካባቢ ደወልኩ ያንንም መረጃ አግኝቻለሁ ይሄ አሁን እንደዚህ ብለን ስንነግራቸው ሰው አንዳንዱ ሰው ጆሮን ሽው ያደርጋዋል ምክንያቱም አለማመን አያምሯቸውን ዘግተው ጆሮአቸውን ዘግተው የተቀመጡ ግለሰቦች ስላሉ ዞሮ ግን ምንድነው ውጤት በውጤቱ ወደፊት የሚመለከቱት ይሆናል ብዬ ተስፋ አደርጋለሁ የኦሮሞ ህዝብ ትግል ሌላ ብሔረሰብ ላይ ያልነጣጠረ አይደለም ይሄንን የኦሮሞ ነጻነት ግንባር ትግል ወደፊት እየገሰገሰ ነው ሲባል አንዳንድ ግለሰቦች ወይም ብሔረሰቦች ስጋት ውስጥ ይወድቃሉ ይሄንን ደግሞ ግልጽ አድርገን ልንገልጽላቸው የምንፈልገው የማንንም ብሔረሰብ ላይ ያልነጣጠረ ትግል አይደለም እየተካሄደ ያለው ለነጻነት ለክብር ለኩልነት የሚታገል ድርጅት መሆኑን በዚህ አጋጣሚ ገልጻለሁ እንደው እስኪ ወደ ሌላው ልሻገር እንደው ባካችሁ ከሰዓት አንፃር አሳጥሩልኝ ሁለት ነገር ላይ እንወያይና ፕሮግራማችንን እንዘጋለን ታዲዮስ ካንተ ነው የሚጀምረው ምክንያቱም አንተ የቄሮ ኢንተርናሽናል ሰፖርት ግሩፕ በቫይስ ፕሬዝዳንትነት የምታገለግል ሰው ነህ ቄሮና የኦሮሞ ነጻነት ግንባር ትስስራቸውን ብዙ ጊዜ ሰው ቄሮና ኦነግን ለይቶ የሚመለከት አካል አለ እኔ እንደምገልጸው አባት የልጅን መልእክት ይሰማል ልጅ የአባትን ድምጽ ይሰማል በተለይ በአንድነት ኃይሉ ዘንድ ስንሰማ ቄሮ መሪ እንደሌለው ወይም ዝም ብሎ በስሜት ተነስቶ የሚታገል ብሶት በደል ያንገበገበው ወጣት ተሰባስቦ ወያኔን እየታገለ እንዳለ ነው የሚገለጸው በሌላ አንፃር ደግሞ ምንድነው ቄሮ ከሌላ ከሚኒሶታ የሚመጣለትን መልእክት እየተቀበለ ስራ ላይ የሚያውል እንደሆነ ነው የሚነገረው ምን ትለኛለህ ቄሮ ስትራቴጂ የለውም ቄሮ መሪውስ ማን ነው ቄሮ ማለት የኦሮሞ ነጻነት ግንባር ቄሮ ብልሱማ ኦሮሞ የቄሮ ብልሱማ ኦሮሞ ማለት የኦሮሞ ነጻነት ግንባር ያደራጀው የወጣት ክንፍ ማለት ነው በአጠቃላይ ቄሮ ተብሎ የወጣቱ ክንፍ ቄሮ ብልሱማ ኦሮሞ ተብሎ ነው የተቋቋመው ምናልባት አንዳንዶቹ በሶሻል ሚዲያ በቅርብ ብዙ ጊዜ አንዳንዶቹ ከኦሮሚያ ከቄሮ ብልሱማ ኦሮሞ የሚመጣላቸው ነገር ራሳቸው እንደፈለሰፉት አድርገው ስለሚናገሩና ስለሚራገብ እንጂ ቄሮ ብልሱማ ኦሮሞ
የተደራጀ ኃይል ያለው የራሱ የሆነ ራዲዮ ያለው የራሱ የሆነ ከዚህም በፊትም ጠቅሼዋለሁ የራሱ አካሄድ ዌብሳይቶች ያሉት ከፍተኛ የሆነ አደረጃጀት የኦሮሞ ተማሪዎች የኦሮሞ አስተማሪዎች የኦሮሞ ምሁራን የሚሳተፉበት በኦሮሞ ነጻነት ግንባር በጣም በሰለጠነ መንገድ የተደራጀ የወጣት ንቅናቄ ግንባር ነው ማለት ይቻላል ከዛ ውስጥም እንደድል ሆኖ እኔም እነዚህን ወጣቶች ለኦሮሞ ህዝብ የሚታገሉት ወጣቶች የመደገፍ ከነሱ ጋራም የመገናኘት እድሉ ገጥሞኛል ለምን ብሎ አድማጮች እንዲገነዘቡት የምፈልገው ኢንተርናሽናል ቄሮ ሰፖርት ግሩፕ አንተ እንዳልከው ተሳተፋለሁ በተለያየ መልኩ እነዚህ ሰዎች እነዚህ ልጆች ግማሾቹ ይመታሉ በጥይት ሁሉ ይመታሉ ግማሾቹ ይፈነከታሉ እግራቸው ይሰበራል እነዚህን ሰዎች ቁጭ ብለን ማየት የለብንም ብለን ወንድሞቼ ጋራ እህቶቼ ጋራ ሆነን በኢንተርናሽናል ሌቭል ኢንተርናሽናል ቄሮ ሰፖርት ግሩፕ የሚል አቋቁመን በርካታ ልጆችን መርዳት ችለናል ስለዚህ እድሉ አጋጥሞኛል ማለት ነው አንዳንዶቹን አገኛቸዋለሁ ትግሉንም እንዴት እንደማይካሄዱ በትንሹ በጥቂቱ ትንሽ የተወሰነ ነገር አውቃለሁና የኦሮሞ ነጻነት ግንባር ያደራጀው የወጣት ንቅናቄ ክንፍ ነውና ይሄንን አድማጮች እንድትገነዘቡት እንፈልጋለን ማለት ነው ቄሮ ብሊሱማ ኦሮሞ ልክ እንደ አደረጃጀቱ ልክ እንደ ኦሮሞ ነጻነት ግንባር ነው ብዙ ጊዜ በስራ በተግባር አሳይቷል ቄሮ ብሊሱማ ኦሮሞ ምን እየሰራ እንዳለ እንዴት እያደረገ እንዳለ ወያኔን መናጥ ደረጃ የደረሰ አደረጃጀት ነው ያለው ምናልባት ስታንዳርድ ታይምስ ነው መሰለኝ ባለፈው ምናልባት ሁለታችሁ ማይታችሁት ከሆነ ልጆችን ሁሉ ጭምር አናግረው የራሱ የሆነ አደረጃጀት እንዳለው የራሱ የሆነ አካሄድ እንዳለውም ጭምር ለውጭም ለስታንዳርድ መናገራቸውን የቅርብ ጊዜ 3 ቀን በፊት ነው እና በግለሰብ ደረጃም ደግሞ የተጠቀሱ ግለሰቦችም አሉ እነሱም ጭምር ከነሱ ነው ኢንፎርሜሽን ፊድ የሚያደርጉት እንጂ የራሳቸው ነገር እንዳይደለ በግልጽ ተቀምጧል ስለዚህ ቄሮ ብሊሱማ ኦሮሞ የራሱ ስራ አሳይቷል በተግባር ያሳየ ነገር ስለሆነ ቄሮ ብሊሱማ ኦሮሞ አባቱ ኦሮሞ ነጻነት ግንባር ነው ብዬ ነው ማስበው መልካም እንግዲህ በአንድ ወቅት አቶ ዳውድ ኢብሳ የኦሮሞ ነጻነት ግንባር ሊቀመንበር ከሰይፈ ነበልባል ራዲዮ ጋር ባደረጉት ውይይት ቄሮን እሳቸው የሚመሩት ድርጅት እንደመሰረተውና ከነሱ ትዛዝ እየወሰደ የህዝቡን በደል ለመቅረፍ እየተንቀሳቀሰ እንዳለ ገልጿል አቶ ራጂ በዚህ ላይ የምትለኛለ የምታክረው ነገር አለ ሰፋ ያለ ውይይትን ይፈልጋል አሁን ግን ማለት የምችለው እኔ ከቄሮ መሰራረትን በከፊሉ አውቀዋለሁና ምናልባት በ2005 አካባቢ የጠላትን ካምፕ መቀነስና የወገን ካምፕን ማዳበር የሚል አዲስ የሆነ መዋቅር በኦነግ ተሰጥቶ ነበር በዛ መዋቅር ውስጥ አንደኛው መዋቅር በመንግስት ማለት በዛች ሀገር በመንግስት ተቋማት በጸጥታ ኃይል የሚሰሩ የኦሮሞ ተወላጆች ለብቻ እንዲደራጁ የሚል ነበርና በዛ አደረጃጀት ውስጥ ስለነበርኩኝ ይነሱ የነበሩት የዛን ሰዓት ከኦነግ አደረጃጀት ሲሰጥ የነበረው ወጣቱን ያማከለ ለምን የተማሪዎች እንቅስቃሴ ነበር በጣም የሰፋ የነበረው በዛ ሰዓት ከባሌ ደን መቃጠል ጋር የፊንፊኔ ወደ አዳማ መሆን ከተለያዩ አካባቢዎች ተነጻጽሮ ሲታይ የተማሪው እንቅስቃሴ በጣም የጎላ ስለነበረ ይህን የተማሪ እንቅስቃሴ በተደራጀ መልኩ አድርጎ አንዳንድ አካባቢዎች ብቻ ላይ ስለነበረ አገራዊ ይዞታ ይዞ
ኦነግ እየሰራ ካለው ማንዴ የሚባል ህዝባዊ አደረጃጀት ጋር እንዲዋሄድና የጸጥታው ኃይሉ ውስጥ እየተደራጀ ያለው ኃይልም ደግሞ በተዛማት ከዚህ ጋር እንዲገናኝ ተብሎ የመሰራት ያለባቸው ጉዳዮች ጥናቶች ሲደረጉ እኔም ሳተፍበት ስለነበረ ከዛ ጀምሬ ነው ማቀው ሰፋ ያለ ጊዜ ይፈልጋል ግን እንዳው የቤቱ የጉዳዩ ባለቤት ማን ነው የሚለው ከቤዙ ለማንሳት ፈልጌ ነው ዛሬ በህይወት የሌሉ በዚሁ በሂደት የተሰዉ እንደነ ኢንጂነር ተስፋውን ጨመዳ ምናልባት እኔ ካለውበት መዋቅር ውስጥ ስንገናኝ ስለነበረ ሌሎች የኦነግ ሴንትራል ኮሚቴ የነበሩ አሁን ግን ወደ ሌላ ድርጅትም የሄዱ የዛን ሰዓት የተማሪዎችን ህብረት በሀገራዊ ደረጃ ሲመሩ የነበሩ ሌሎችም ደግሞ በሀገራዊ ደረጃ ሴንትራል ኮሚቴ ተብሎ በአገር ውስጥ የሚደረገውን ይሄን አደረጃጀት የሚመራ ኃይል ነበረ ግማሹም ሀገር ቤት ስላለ ያንን መንካቱ የሚያስፈልግ አይደለም እነዚህ ቄሮ የሚባለው መደራጀት እንዳለበትና ይህ ራሱ ስሙ ራሱ በኦነግ የማዕከላዊ ኮሚቴ ስብሰባ ላይ ቀርቦ ነው ጸድቆ እንደመጣው ከዛም በፊት ብዙ አስተያየቶች ተሰጥተዋል ምን መሰየም አለበት የሚባል ማለት ነው ስለዚህ ይሄ ሲታይ መጀመሪያ አካባቢ ይህ አደረጃጀት ከህዝባዊ አደረጃጀት ጋር ተዛማችነት ይኑረውና ምስጥራዊነቱ እንዲጠበቅ ያህል የዚህ ጉዳይ ባለቤት በሂደት እንደሚታይ ተደርጎ ስለተነሳ ምናልባት እዛ ውስጥ የነበረው የኦነግ አስተዋጽኦ ከበር እየተደረገ ሲሄድ ስለነበረ ወደ በኋላ ላይ ነገሮች እየገፉ ሲመጡ አደረጃጀቱ ይሄንን አደረጃጀት ግልጽ ማድረግ ስላስፈለገ ስቴጅ አለው አደረጃጀቱ ከምን ስቴጅ ደርሶ ከሞዴል ስቴጅ እንደሚመጣ እኔ እንደውም አጋጣሚ ሆኖ ብዙዎች ሲያነሱት በዚህ አመት አገለባጋዊኔን ወደ ኋላ ተመልሼ ያገለባበት ቁሳይ ነበርና በተለይ በ2005 በኋላ 2011 አካባቢ የሚመጡ የነበሩ ሜሎችን ሳይ በ2011 መጨረሻ አካባቢ ካዮና ሙሰቄሮ የሚልና ሰንሰካ ቄሮ የሚል ኮር ቫልዩ ኦፍ ኦሮሞ ዩዝ ሙቭመንት የሚል መጽሐፍ ነው መጽሐፍ ወጥቶ ነው በዛ ላይ ውይይት ሲደረግ የነበረው ስለዚህ በአጭሩ ማለት ነው ዛሬ በተገኘው ውጤት ብቻ አንዱ የለፋበትን የኔ ነው የሚሉ አሉ ምናልባት ቄሮ አደረጃጀት የዚህ አደረጃጀት ባለቤት ኦነግ ነው መጥፎ ነገርም ተሰርቶ ከሆነ ተጠያቂ ነው ጥሩ ነገርም ተሰርቶ የኦሮሞን ህዝባዊ እንቅስቃሴ የኦሮሞን ህዝብ ትግል የሚያራምድ ውጤት ተገኝቶበት ከሆነ ሊሞገስበት ይገባል ምናልባት እንግዲህ ከጥቂት አመታት በፊት አንዳንድ በመዋቅር ውስጥ እንደ ድርጅት እንደ ሀገርም ችግር ይፈጠራል በመዋቅር ውስጥ አንዳንድ ችግሮች ሊኖሩ ይችላሉ ያ ደግሞ የመዋቅር ችግር ነው የአደረጃጀት ችግር አይደለም መዋቅር ውስጥ ችግር ሲፈጠር ደግሞ ይሄንን አጋጣሚ ተጠቅመው አንዳንድ አካይዶችን ሃይጃክ በማድረግ የሚመስል ነገር የሚያደርጉ አሉ ግን በደፈናው የቄሮ አደረጃጀት ሚስጥራዊ ነው የደረጃጀቱ ባለቤትም ኦነግ ነው ይሄንን ማንንም ሊክደው የሚችል አይደለም ታሪክ ነው ቀደም እንዳነሳሁት ለራሳችን ፖለቲካ ያመቻል በሚለው መልክ ታሪክን መቀየር የታሪክ ተጠያቂ ያደርገናል ይሄ ሰፋ ያለ ስለሆነ ምናልባት ከአደረጃጀቱ ጀምሮ የሚያውቁትን አክለንበት ብንወያይ ጥሩ ይመስለናል ይዮ መልካም እንግዲህ ቄሮ የመጀመሪያውን እርምጃ የመጀመሪያውን ሀብሎ ሲወስድ ሰይፈ ነበልባል ራዲዮ ዘግበን ነበር በዛን ወቅት ቄሮ የሚባለው ራሱ በአንዳንድ ግለሰቦች እንዲሁም በዲያስፖራው ዘንድ እንደ ማሾፊያ ሲቆጠር ሲሾፍብንም ነበር ቄሮ የሚባል ነገር የለም እየተባለ ሲተቹንም ሲያስተቹንም እንደነበረ የቅርብ ትዝታችን ነው ይሄም ደግሞ ሪከርድ ሆኖ የተቀመጠ ስለሆነ ማንንም ሰው ገብቶ ሊያየው ይችላል አሁን እዚህ ላይ ሲደርስ ቄሮ ተወዳጅና ማር ሆኖ መጣ ሁሉም ባለቤት ለመሆን እየሮጠ ይገኛል ወደ መጨረሻው ሊሄድ ነው እንግዲህ 10,000 5,000 ሲያስቦጭቅ የነበረው አትሌት ገብረ ስላሴ ኦሮምኛ ቋንቋ እንጂ ኦሮሞ የሚባል ህዝብ የለም በማለት ተናግሯል እንግዲህ ይሄ አትሌት በኦሮሚያ ምድር ያፈራቸው አንጡራ ሀብቶች አሉት
በጣም በሚገርም ሁኔታ ትላልቅ ኢንዱስትሪዎች አሉት ትላልቅ ሆቴል እንዲሁም ካፌ እንግዲህ በትንሹ ለመጥራት ያህል ወደ 30 የሚጠጋ ድርጅቶች አሉት ዛሬ ኃይሌ ገብረስላሴ በቢሊየን የሚንቀሳቀስ አትሌት ነው እውነት ይህ አትሌት በሩጫው ብቻ ያፈራው ገንዘብ ነውን ለምንስ ኃይሌ ኦሮምኛ ቋንቋ እንጂ ኦሮሞ የሚባል የለም ለማለት ደፈረ ምን ትሉኛላችሁ ይቻላል ኦኬ እኔ እንግዲህ እንደምታውቀው እኔ ስፖርተኛ ነበርኩ በስፖርቱም በሱም በተመሳሳይ እኔም ሩጫ ሮጥ ነበር በዛም ምክንያት ነው ወደዚህ ሀገር የመጣሁት ለማንኛውም ኃይሌ ገብረስላሴ በምንም አይነት መልኩ ያንን አስተያየት መስጠት አለበት ብያላምንም ውሻ በበላበት ይጫዋል ነው ነገሩ ውሻ በበላበት ይጫዋል ነው ምንም አማራጭም ስለሌለው ክራይ ሰብሳቢ ስለሆነ እኔ ስበናውን መንካት አልፈልግም በሩጫ ባመጣቸው ስራዎች ክብር አለኝ ነገር ግን በቀደም ለታ ወደ ሚዲያ ብቅ ያለ በተለይ የኦሮሞ ህዝብ ያቆስል የሚችል ነገር ነው ብዙ ጊዜ የሚናገረው አንዱ በቀደም ከተናገራቸው ውስጥ ኦሮምኛ ቋንቋ እንጂ ብሄር የለም ብሎ ነው የተናገረው አዲስ አበባዎችን ደግሞ ልክ እንደ አዲስ አበባዎች ሌሎችም እንደሚከተሉ አይነት ነገር ነው እያደረገ ያለው ለሞኑ አዲስ አበባስ የኦሮሞ ብሄር እርግጥ ነው አባኞቹ ስለተፈናቀሉ ከዛ በሲስተም ስለተባረሩ ሊሆን ይችላል እንጂ እሱም መገናኛ አካባቢ የተንጣለለ መሬት የሰራበት የኦሮሞ ገበሬ መሬት ነበር ባንድ ወቅት ስለዚህ በምንም አይነት በክራይ ሰብሳቢነት ካልሆነ በስተቀር ኃይሌ ገብረስላሴ 23 ጊዜ ሪከርድ ተሰብሯል አዎ እናቃለን 23 ጊዜ የተሰበረ ገንዘብ ምን ያህል ብር ነው ብለን ካልኩሌት ማድረግ እንችላለን አንደኛው ምናልባት ብዙ ከተባለ ከ100,000 እስከ 120,000 ነው በሱ ሰዓት የሚሰጠው ለወያኔ አትሌቲክስ ፌዴሬሽን ይከፍላል ለራሱ ደግሞ ማናጀር ይከፍላል ተቆራርጦ ምን ያህል ብር ታክሲ ይከፍላል ዚሜሮ ተበታ አሜሪካ ኮና ታክሲ ይከፍላል ያ ሁሉ ተቆራርጦ ኃይሌ ገብረስላሴ ከ30 በላይ የሚጠጉ ድርጅቶችን በፍጹም ቢሊየነር ሊያደርገው የሚችል በራሱ ላብ ነው ብሎ መገመት በጣም ያዳግታል ስለዚህ በበላበት ነው የሚጮው አንደኛ የኦሮሞ ህዝብ ለምሳሌ እሱ አሰላቶ ወልዶ ነው ያደገው ምንም አይነት እንደሰንዳ አላደረገ አንዲት ህንጻ ብቻ እንዳሰራና በይበልጥ ደግሞ ወደ ቤተሰቦቹ ወደ መጡበት ቦታ ላይ እንበስ ያደረገ እንዳለ ነው የሚናገረው ሌላው ሽምግልና በተቀመጠበት ጊዜ በርካቶቹ ትዝብታቸውን የተናገሩበት ስለሆነ እዛ ውስጥ ገብቼ መናገር ስለማልፈልግ ነው እንጂ ጊዜም ስለሌለ የሰውዬ የትግራይ ነፃ አውጪ ግንባርን ወክሎ ወይም ደግሞ በእነሱ ወገን ሆኖ በርካቶችን ሲያስለቅስ እንደነበረ ነው የሚታወቀው ሌላው እኔ ኃይሌ ገብረስላሴ ህንጻ ምናልባት ዓለም ህንጻ ነው የሚባለው መሰለኝ ወደ መገናኛ ስትሄዱ ኡራኤል ቤተክርስቲያን አለፍ ብሎ ከዋና ልማት ሚኒስቴር ፊት ለፊት ነው ያለው ያንን አካባቢ በደንብ ጠብቄ ያውቀዋለሁ እኔ አድማጮችም እንዲረዱ የምፈልገው በስማ በለው አይደለም የምናገረው እሁድ ገበያ ማነው ሮብ ገበያ ነበር የሚባለው ሮብ ገበያ ማለት የኦሮሞ ገበሬዎች በፊንፊኔ ዙሪያ አካባቢ ያሉ በተለይ በዚህ በእንትን በኩል መገናኛ አልፎ በሲኤምሲ አካባቢ ያሉ ገበሬዎች አትክልታቸውንም እህላቸውንም በዛ አምጥተው የሚሸጡበት ቦታ ነበር ያ ቦታ እንግዲህ ህዝቡስ ማከል ሳይደረግ ሳይነጋገርበት የዛ አካባቢ ሰው ቡሊት ነበር ማለት ነው ያንን በምንም በማይታወቅ ሁኔታ ወደ 13-14 ፎቅ ትልቅ ቦታ ነው በጉቦ ማለት በሙሰኝነት በክራይ ሰብሳቢነት ያገኘው ቦታ ነው ማለት ነው ስለዚህ ይሄ ሰውዬ በበላበት ነው የሚጮው እኔ ቦታ አልሰጠው ነገር ግን ይህ አትሌት አደም እንዲገዛ ያስፈልጋል
ኦሮሚያ እምብርት ላይ ተቀምጦ ከወያኔዎች ጋር ተመዳመርኩ ብሎ ደግሞ እውነት ልክ የሆነ ንግግር መናገርም ደግሞ ዋጋም ሊያስከፍል የሚችል ነገር ነው። ይሄ ነገር በደንብም ሊሰራበት ይገባል። ሰው ጥንቃቄ ያስፈልጋል። ወያኔ ውሻ በበላበት ነው የሚጮውና እሱም ከክራይ ሰብሳቢዎቹ አንዱ ስለሆነ ይሄ ሁሉ ነገር ህዝባዊ መንግስት በሚመጣበት ሰዓት ሁሉ ነገር ወደ ቦታው ይመለሳል የሚል ግምት ነው ያለ። ቢልም አይደንቅም፣ ግን የሚሰማም ጆሮ የለም። ፍንፍኔ አዲስ አበባ የኦሮሚያ እምብርት ናት፣ ዋና ከተማ ናት። በምንም አይነት ሁሉ ነገር በፊት እንደነበረው ተመልሶ እንደሚመጣ እርግጠኛ ነኝ የምናገረውና ኦሮሞ ቋንቋ ብቻ አይደለም፣ የኦሮሞ ህዝብ ለማንነቱ ጭምር እየተዋደቀ ነው ያለውና ይሄ ዝም ብሎ እንደተፈለገ የሚነገርበት መናገር የማይቻልበት ደረጃ ነው ያደረስነውና እኔ ብዙም ባንሰጠው ጊዜያችንን ለማጥፋት ብዙም ባንሰጠው ጥሩ ነው፣ ግን ዋጋ ያስከፍላል። ለኃይሌ ምናልባት እንዲያዳምጠው የምንፈልገው ቦሌ አካባቢም የሰራውን የተለያዩ ቤቶችንም የገነባው በጉቦ ክራይ ሰብሳቢነት እንዳለበት ሆንዳ መገጣጠሚያ ያመጣው እንዴት እንደሆነ እያንዳንዱ መረጃ በእጄ አለ። እያንዳንዱ ምን ሆቴሉ እንዴት እንደተሰራ እያንዳንዱ መረጃ ዋጋ ሊያስከፍል ይችላል እና ጥንቃቄ ቢደረግ ምናልባት እንትን አገኘን ብለው ራዲዮና ቴሌቪዥን የወያኔን አገኘን ብሎ ምናልባት እንግዲህ አስከፈት አምሮ ይለካል ነው የሚባለው። ነገር ግን ያ ብቻ አይደለም፣ ዋጋን ያስከፍል እንደሚችል ሊገነዘብልን ይገባል ወንድማችን ብዬ ነው የማስበው። መልካም እንግዲህ ኃይሌ ገብረስላሴ በርካታ የኦሮሞ ሯጮችን በመበደል የሚታወቅ ነው። የኦሮሞ አትሌቶችን ወደ ዳር በመግፋት በአሁኑ ሰዓት የስርዓቱ ደጋፊና የስርዓቱ ብሔረሰብ የሆኑትን ማለት የትግራይ ተወላጆችን በሩጫና በተለያየ ስፖርት መስክ እንዲገቡ በመመልመል እንዲሳተፉ በተለያየ ዓለም አቀፍ ውድድሮች ላይ እንዲሄዱ ያደረገ የሚገኘው ኃይሌ ገብረስላሴ እንደሆነ ከውስጥ የሚመጣ መረጃዎች ይገልጻሉ። ከዚህ በፊት የዛሬ አመት ይመስለኛል አንድ የኦሮሞ አትሌት ላይ ምን አይነት ንግግርና ምን አይነት እርምጃ እንደወሰደ አድማጮች የሚረዱት ነው። ራጂ እንደው በዚህ ላይ የምትለው ነገር አለ? ይህ አትሌት የኦሮሞ ህዝብ ወይም የተቀራው ህዝብ ፍቅርና ድምጽ ወይም ድጋፍ እያለው ለምን አስፈልገው ስርዓት ውስጥ እንደዚህ መለጠፍ ይሄን ያህል ሀብት ማፍራቱስ እንደው ከምን የመጣ ይሆን? ኢዮብ ዛሬ ምናልባት በውይይት ያነሳቸው ቶፒኮች በጣም ብዙ ጊዜ ወስደን ልንነጋገርባቸው የሚገባቸው ናቸው። ግን እንዳው ካለን ሰዓት አኳያ አጭር ነገር ማንሳት ፈልገው ምናልባት እኔም ወደ ዲያስፖራ አካባቢ እንዳሉት አክቲቪስቶች አታርገኝና ስለ በቆሎም ሲመጣ አስተያየት ይሰጣሉ፣ ስለ ባቄላም ሲመጣ እና ሁሉም ጋር ገባክ እና እዚህ ላይ ማስተያየት ሰጠ እንዳልባል ምናልባት እንዳውኔ ምናልባት ታዲዮስ እንዳለው የኦሮሚያ አትሌቲክስ ፌዴሬሽን ቦርድ ነበርኩኝ፣ የኢትዮጵያ እግር ኳስ ፌዴሬሽን ቦርድ አባል ነበርኩኝ፣ የአዳማ ከነማ ደጋፊዎች ማህበር ሊቀመንበር ነበርኩ። ከዛም የአዳማ ከነማ ደግሞ ቴክኒክ ኮሚቴ ነበርኩኝ እና በዛ ሰበብ ብዙ የስፖርት ናቃለው። ለራሴም ደግሞ በተለያዩ ክለቦች በተለይ ሙገር፣ ወንጂ፣ አዳማ የተለያዩ ክለቦች ውስጥ ተጫውቻለሁ። ኃይሌ በእድሜ ቢበልጠንም ከሱ ጋር አሁን አገሪቱ ውስጥ ብዙ ያስመዘገቡ ያሉት እነ ጅጋዮ ዲባባ እነ ጥሩኔሽ እነ መስታወት ቱፋ እነ ስለሺ ሴን መካሰልጣኞቹ እነ ቶሌራ ዲንቃ የኔ ባች ናቸውና ምናልባት ብዙዎቹ ወደ ፖሊስ ኃይል ስንመጣ ኮርና ታጣቂ ሆነ እንደተቀጠርና አድርገው ውጪ ላይ ሲናፈስ ሰማለሁ። ግን የፖሊስ ክለብ ስፖርተኞች ነበርን እና ኃይሌ ኦሜላ ነበሩ። በዛ ነው ማረሚያ ውስጥም ነበሩ። በዛ ነው የምንተዋወቀውና ከመጀመሪያው ግንዛቤ ያለኝ ለማለት ነው። ይሄን ሁሉ ያነሳሁት የራሴን
ሪዙሜ ለመሸጥ ፈልጌ አይደለም ለማለት ነው ምንድነው ኃይሌን ከመጀመሪያው ነው ስለማቅ ማለት ነው በኢትዮጵያ አትሌቲክስ ውስጥ ከመንግስት ጋር ተያያዥነት ያላቸው አትሌቶች ሁሉ ተጠቃሚዎች ናቸው በግለሰብ ደረጃ የሚያገኙት እና ያላቸውን ታለንት እንደ አንድ ግለሰብ አደንቃለሁ ሁሉንም ግን በጥቅም አኳያ ከናይሌ በላይ ሪኮርድ የሰበሩ የሉም ወይ ያ ጥያቄ ነው ያንን እድል ቢያገኙ ደግሞ ሊያደርጉ የሚችሉ የኦሮሞ ተወላጆች ሌሎች የደቡብ ክልል ተወላጆች የሉም ወይ ስለዚህ ምንድነው ከዛ ነው የሚጀምረው በተለይ ሩጫ ከማቆማቸው በፊት ቡጪ ላይ ማናጀር አግኝቶ ለውድድር መሄድ በጣም አስቸጋሪ ነበር በዛን ሰዓት ለማንነው ከመንግስት ጋር ተያያዥነት ላላቸው ቅድሚያ ይሰጥ ነበር ፌቨሪዝም አለ በጣም የሰፋ ነው አሸንፈው ሲመጡ የሚሰጠው እንትንም የተለያየ ነበር ማለት ነው እንደ ቀነኒሳም ወደ ኋላ አካባቢ ኮት ሲሰብሩ ነበር ሌሎችም ነበሩ ምን አይነት አመለካከት ነበር የሚባለው ዳኝነቱን ለአድማጮች ተዋለው እኔ ግን ወደ ፖለቲካው ከመምጣቱ በፊት ታዲዮስ እንዳለው ውሻ በለበላችሁ ነው የምትጮኸው መጀመሪያው ነው የኢትዮጵያ አትሌቲክስ ውስጥ ወደ ስልጣን ከመጣ በኋላ የኦሮሞ ተወላጆችን ነጥሎ ደምንባ ነበር ሲያስለቅስ የነበረው እኔ ጋውን የተለያዩ ስለማቃቸው አሰልጣኞቹንም ጓደኞቼም ስለነበሩ ሌሎቹ የተጻፈላቸው ደብዳቤ አለኝ ከፈለክ ወደ ዝግጅት ክፍል መላክ ይችላል ያኔ በኃይሌ የተፈረመ ብሔርተኝነትን ታካይዳለ ተብሎ የኦሎምፒክ አሰልጣኞች የነጥሩነሽ የነገንዘቤ አሰልጣኝ ለቶሌራ ዲንቃ ማጠቃለያ ሲሰጣቸው ነበር ማለት ነው ይሄን ሁሉ ሲያደርግ የነበረው መንግስት ለራሱ አልፎ ጣልቃ ገብነትን ከመጠቀም በሰው እጅ እሳት መያዝ እንደሚባለው በእናኃይሌ ተጠቅሞ ነው እዛ ውስጥ ያለውን የኦሮሞ ብሔርተኝነትን ለምሳሌ እኔ አንድ ነገርና ግልጽ አውጥተን መናገር አለብን የኢትዮጵያ ታሪክ ውስጥ በአትሌቲክሱ ውጤታማ የሆኑት የኦሮሞ ልጆች ናቸው እነዚህ ብሔርተኛ መሆናት እኛ ስንት አመት ሙሉ የተለፋበትን እነ ፈይሳ ለሊሳኮ በአለም ደረጃ የኦሮሞ እንቅስቃሴ እንዲታወቅ ነው ያስደረጉት አትሌቶች ብዙ ሮል አላቸው በኢኮኖሚም ደረጃም ደግሞ ከህብረተሰቡ የተሻለ ኢንቨስት ማድረግ የሚችሉ ናቸው እነዚህ ማድረግ አልቻሉም ሀገራቸው ላይ እንዲያደርጉ ያደረጋቸው ደግሞ ከመንግስት ጋር ተዛማጅነት ያላቸው በስም አትሌቲክስ እንደነ ኃይሌ ገብረስላሴ እንደነ ገብረ እግዚአብሔር አይነቶቹ ናቸው ወደ ታች ሲደቁሷቸው የነበረው ከዛ ነው የተነሳው ኃይሌ ይሄንን ካደረገ በኋላ የመንግስት ታማኝነቱን ከገለጸ በኋላ በኢንቨስትመንት የሚያገኛቸው ብሮች ሌሎቹ ግልጽ መናገር ከሆነ ከመረጃ ጋር ነው የምንናገረው ታክስ ካገር ከውጪ አሸንፈው ሽልማት የተሰጣቸው መኪና ታክስ ከፍሎ ነው የሚያስገቡት እሱ ግን በነፃ ነው የሚያስገባው የተለያዩ አቅርቦት በነፃ ነው የሚያስገባው ስለዚህ ፌቨሪዝም ከዛ ነው የጀመረው እንደገና ኃይሌ መንግስትን የሚቃወም ለማስመሰል የፖለቲካ ውስጥ ለመሳተፍ ጠቅላይ ሚኒስትርም ለመሆን ፈልጋለሁ እስከ ማለት ደረጃ ደርሷል በሆነ ጊዜ ህዝባዊ አስተያየት ላይም መንግስት እንዳው ለውጥን ማመጣ ከሆነ ህብረተሰቡ ለውጡን በዚህ መንገድ ከፈለገስ ብሎ ማንስቷል ያ ዛሬ እንደ ቅድም እንዳነሳ ነው ወደድ ውስጥ እንዳው የወጡ የህዝባዊነትን ያሳዩ ሌላ ስራ እንዲሰሩ እንደሚያደርጉ ያንን ነው ሲጫወት የነበረው ስለዚህ በደፈናው የሚያስደንቅ አይደለም ግን ቅድም ታዲዮስ እንዳለው ስለ አንድ ሰው አይደለም የተናገረው ስለ አንድ ግለሰብ አይደለም ስለ አንድ ድርጅት አይደለም የተናገረው ስለ 50 ሚሊዮን የኦሮሞ ህዝብ ነው የ50 ሚሊዮን የኦሮሞ ህዝብ የዘለፈ ሰው ዋጋ መክፈል አለበት በምን አቋም ዋጋውን ይከፍላል እሱ እንግዲህ ጊዜው ሲመጣ ይሆናል የንብረትን ጉዳይ የምንም ጉዳይ ሳይሆን ይሄ የ50 ሚሊዮን ህዝብን ያንቋሸሸ ማን ተባምኖ እንደሆነ ማንም ግልጽ የሚያውቀው ነው ማለት ነው ስለዚህ ጦርነትን ማወጅ ሳይሆን ሁሉም በየጊዜው የከፈለበትን ዋጋ ያገኛል እነዚህ አካሄዶች በተለይ ኢዮብ ለወደፊት ውይይታችን በተለይ እንደዚህ የመንግስት ተዛማችነት ኖሯቸው በስመ ፕሮፌሽናል በስመ ኢንቨስተር በስመ ድራማ ሙቪ በስመ ዘፈን በተለያዩ አካሄዶች ከመንግስት ጋር ተያያዥነት ያላቸው በውስጥ አዋቂነት ግን የህዝባዊ እንቅስቃሴን ለመክታት የህዝብን የነጻነት ትግልን የሚያቆራሹት እዚህ ላይ ጊዜ ውስጥ ደግሞ ወያይት ያለብን ይመስለናል በዚህ ጉዳይ ላይ ይሄን ማለት ነው የምችለው መልካም ትንሽ ጨምርበትና እንደው ሳዘነጋው
በተለይ ራጂ በጣም ጥሩ ነገር አስተዋወሰኝ እንግዲህ ኦሮሞና ሩጫና ኦሮሞ የሚለያያቸው ነገር የለም በመላው ዓለም ያችንም ሀገር ካበበ ይቅላ ጀምሮ በባዶ እግሩ ሮጦ የዓለምን ጉድ ያሰኘው የኦሮሞ ልጅ አበበ ይቅላ ጭምር እንግዲህ የኦሮሞ ህዝብ ሩጫ ባህሉ ነው ማለት ይቻላል ግን አሁን በአጠቃላይ ማለት ይቻላል ከኢትዮጵያ ኤርላይንስ እና ከኢትዮጵያ አትሌቲክስ ፌዴሬሽን ከሚባለው የኦሮሞ ልጅ እየተመታ ጥቅሙንም ጭምር እያሳጡት መምጣታቸው ከዛም ውጪ ደግሞ ከፍተኛው ሮል ግን ራጂ እንደተጠቀሰው ሮል እየተጫወተ ያለው ኃይሌ ገብረስላሴ መሆኑንና አሁን በአሁኑ ሰዓትም ሁለቱ ናቸው ገብረማርያምና ገብረማርያምና ኃይሌ ገብረስላሴ ናቸው እሱ ፕሬዝዳንት ነው ምክትል ፕሬዝዳንቱ ገብረማርያም ነው ስለዚህ ከፍተኛ እንግዲህ ገብረማርያም ትግሬ ነው በትውልድ ታየ ነው ከትግራይ ነው በደንብም ክሎዝሊም ደግሞ አውቀዋለሁ የትግራይ ልማት ማህበር አባል ነው የቲፒኤልኤፍ አባል ነው እኔ ስለማውቀው ነው በነገራችን ላይ አባል ነው ከትግራይ ነው የመጣው ቀጥታና ስለዚህ እነዚህ ሰዎች አሁን ምንድነው ያደረጉት የኦሮሞ አትሌቶችን ከፍተኛ ብር ያለበት ቦታ እንኳን ውጪ ሄደው እንዳይወዳደሩ እንኳን ሲስተማቲካሊ የኦሮሞ ልጆችን እየመቱ ከዚህ ውድድር እያራቋቸው መሆኑ ከዛም ውጪ ደግሞ ኃይሌ ከውጪ የሚገኘው በአትሌቲክስም ከውጪ የሚገኘው እንኳን ወደ ተለያየ ክልሎች ከኦሮሚያ ውጪ እንዲሄዱ እያደረገና የኦሮሞ አትሌቲክስ እየተዳከመ እየመጣ መሆኑን አብዛኞቹም ደግሞ ውጪ ሲሄዱ እየቀሩ መሆኑንና ኦሮሚያ በዚህ ከቀጠለ የኦሮሞ አትሌቲክስ ፌዴሬሽን ባዶውን እንደሚቀር ነው ከዚህ ውስጥም ወንጀል እየሰራ ያለው አንዱ ኃይሌ ገብረስላሴ እንደሆነ አውቃለሁ ስለዚህ አሁንም የኢትዮጵያ አትሌቲክስ ፌዴሬሽን አንደኛው ሰምታችኋል ብዙ አሰልጣኞች ላይሰንስ የላቸውም በሚል እየተባረሩ እንደሆነ እየታገዱ እንደሆነ ስማቸው መጥቃት አልፈልግም እኔ እንኳን የማውቃቸው የኔም ማሰልጣኝ የነበሩ 3 ሰዎችን አውቃለሁ ስማቸውን ለነሱ ለራሳቸው ደህንነት ሲባል እኔ አላውቅም ስናገር ግን ይገባቸዋል ኃይሌም ጭምር ያውቀዋል ያንን ነገርና እየተባረዋል ታግደዋል አሁን አይሰሩም እያሰለጠኑ አይደለም ስለዚህ ሆን ብሎ ይህንን ሁሉ ወንጀል እየሰራ ያለው ቲፒኤልኤፍ በኃይሌ ገብረስላሴ አማካይነት የኦሮሞ ልጆች የኦሮሞ አትሌቶችን አቢዩዝ እያደረገ እንዳለ ከዛም አልፎ ደግሞ ቅድም ራጂ እንዳለ አሁን ይሄ ጉዳይ የኦሮሞ ህዝብ ጉዳይ ነው የኦሮሞ ህዝብ በአጠቃላይ ጉዳይ ነው ኦሮሚያ ላይ አድጎ ኦሮሚያን እየመዘበረ ኢንቨስት እያደረገ ባሪያ እያደረገ እያሰራ የኦሮሞ ልጆችን ኦሮሞ የሚባል የለም ኦሮምኛ ቋንቋ ነው ያለው ማለት በራሱ አንደኛ እንደንቀት ይቆጠራል ሁለተኛ ሪኮግኒሽን ማሳጣት ነው ስለዚህ ይሄ ነገር እንደቀላል የሚታይ ነገርም አይደለም ዋጋም ሊያስከፍል ይችላል በአስቸኳይ አደባባይ ወጥቶ እንደተናገረው የኦሮሞ ህዝብ ይቅርታ መጠየቅ አለበት አለበለዚያ ዋጋውን ኃላፊነቱን የሚወስደው እሱና እሱ ብቻ መሆኑን አፍረግጬ አንደርላይን አድርጌ ለመናገር ፈልጋለሁ አመሰግናለሁ መልካም አቶ ራጂ ጉደታ አቶ ታዲዮስ አብዲሳ ከሰይፈ ነበልባል ራዲዮ ጋር ስለነበረን ቆይታ በአድማጮች ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁኝ በሌላ ጊዜ ደግመን እንወያያለን ለዛሬው ከልብ አመሰግናለሁ እግዚአብሔር ይስጥልኝ እናመሰግናለን ይዮ እግዚአብሔር ይስጥልኝ አመሰግናለሁ ተወዳጁ ድምጻዊ ጫላ ቡልቱም አየር ላይ ያለ
keessa jedhee dhaloota tila. Gabrummaatti kufuu jarraa lakkoofsifne jarraa kana keessa jarraan isala. Jarraa abbaa gadaa hawwee fannifatee diinaan lolaatu dhaloota tila. Ijoollee warqituu dirroorri sibiilii yoomuu harka kenne ilmaan baachaa saafoo ilmaan gara suuduki walisoo irra fuudhiinaaf arrasa fuura jedhu jimma geeraan loluu mootii shanan gibee onneetu sibiila jirti ijoollee shanan firrisaa abbaa waggaa moota caalii shone robbaa bore deemnaa gara iluuti ragwaa. Gantuudis maal fokkorrii biyya baasaatiif du'a koo ololtuudis maal fokkorrii akaakii galee jira koo yaa afuuftuu maal fokkorrii karchallee amboo jira koo abdii murattee kaatee jarrii gidduu seenii baasii gargaara dammaqiinsaan eegidiina alagaan kolfaa nama jeena beekan nyaatamee mana hidhaatti kan ba'ee hafee angaara. Kisubiya isarra jilbeeffanna manu gaera yaa afuuftuu maal fokkorrii biyya baasaatiif du'a koo. የተከበራችሁ አድማጮቻችን እንግዲህ እንደምን ዋላችሁ ብለን የጀመርነውን ፕሮግራም ደህና ሁኑ ብለን ልንዘጋ ነው። እስካሁን ድረስ አብረናችሁ የነበርነው በመስተንግዶ እኔ ዮባይሳ ፕሮግራም በመምራት በሪ አለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን። እስከ ሳምንት መልካም ሳምንት ቸር ያሰማን። ደህና ሁኑ። Lola